ቤቲ እንዳለችው እናትነት በብዙ ይገለጣልና እግዚአብሔር ይባርካችሁ። አገልጋዮች፣ መሪዎች እግዚአብሔር ይባርካችሁ። እግዚአብሔር የሰጠኝን ቃል እኔም ማስተላለፍ እንድችል እናንተም ደግሞ የእግዚአብሔርን ቃል በቅንነት መቀበል እንድትችሉ ፍሬ እንዲያፈራ እንጸልይና ወደ ቃል እንሄዳለን። እግዚአብሔር አባት ሆይ እናመሰግንሃለን። ጻድቅ አባት ሆይ እናመሰግንሃለን። አቤቱ ቅዱስ እግዚአብሔር እናመሰግንሃለን። ጌታ ሆይ ሰማያትን ምድርን የዘላለም አባት ፍጥረትን የፈጠርክበትን ይሄ ሕያው ቅዱስ ቃልህን ከፍተናል። አባት ሆይ የዘላለም አባት እግዚአብሔር ሆይ እንኳንኛ በደምህ ዋሽተህ ልጆች አረከን አይደለም አባት ሆይ ባይገባቸውም ፍጥረትን ዓለማትን ሁሉ የምታስተዳድር በቃልህ ነውና ቅዱስ እግዚአብሔር ሆይ ይሄ የዘላለም አባት ሕያው የሆነውን ዘመን የማይሽረውን አባት ሆይ ቅዱስ እግዚአብሔር ሆይ የዘላለም አባት አባ ቴክኖሎጂ ቢቀያየር አባ አስተሳሰብ ቢቀያየር እግዚአብሔር ሆይ አመጻ ቢበዛ ባይበዛ ቅዱሱ ቃልህ አይሻርምና እግዚአብሔር አባ ለአብርሃም ለይስሐቅ ለያዕቆብ እግዚአብሔር ሆይ እነሆ ለነ ጳውሎስ ለነ ጴጥሮስ አባባዬ ጌታ ሆይ የዘላለም አባት ያስተዳደርክበት መጀመሪያውን ቤተክርስቲያን ያስተዳደርክበት በዘመናት ልጆችህን ያስተዳደርክበት ይሄ ቅዱስ ቃልህ አይቀየርምና እግዚአብሔር አባት ሆይ በሙላት እንድናገር እኔ እንድትረዳኝ ቅዱስ እግዚአብሔር ሆይ ሕዝብህም የዘላለም አባት እግዚአብሔር ሆይ የሚሰማ መልካም ልብ እንድትሰጥ እግዚአብሔር ጌታ ሆይ የዘላለም አባት መንገድ ዳር የሚወድቅ ፍሬ ማያፈራ እንዳይኖር አባት ሆይ እንለምንሃለን። እግዚአብሔር አባት ሆይ በዚህ ዓለም ምቾት እግዚአብሔር ሆይ በባለጠግነት ሐሳብ አባት ሆይ እነሆ የዘላለም አባት እንዳይታነቅ እግዚአብሔር አባቴና አምላኬ ሆይ የዘላለም አባት ፈተና በመጣ ጊዜ እግዚአብሔር ሆይ እንዳይሰወር ይሄ ቃል የዘላለም አባት ፍሬን እንዲያፈራ አባቴና አምላኬ ሆይ አስተሳሰባችን አመለካከታችን እንዲቀይር እግዚአብሔር ሆይ ትንሣኤ እንዲያረግልን በኢየሱስ ክርስቶስ ስም እለምንሃለሁ። እኔም እግዚአብሔር አባቴ ሆይ ጌታ ሆይ ባንደበቴ አንተ እንድታልፍ ወደ ወደድከው እንድታዘነብለው እግዚአብሔር አባዬ ጌታ ሆይ ለሰው ሁሉ እግዚአብሔር እዚህ ለተቀመጡ ኦንላይን ለሚከታተሉ አባት ሆይ ለልባቸው እንድትናገር በጌታ በኢየሱስ ክርስቶስ ስም እንድትረዳይ ለመንኩ። ቅዱስ እግዚአብሔር ሆይ ተመስገን። ክብር ምስጋና ለስምህ ይሁን። አባዬ ነገር ሁሉ ላንተ ክብር ይሁን። ፍጻሜው ላይ ላንተ ለስምህ ጌታ ሆይ እነሆ ለታረድከው በግ ላንተ ክብር ይሁንልን። አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ለመንኩኝ። አሜን። ሴቶችም ሙታናቸውን በትንሣኤ ተቀበሉ ሚል ቃል ነው እግዚአብሔር የሰጠኝ። ዕብራውያን 11 ላይ ያለ ቃል ነው። ብዙዎቻችሁ እንደምታውቁት ዕብራውያን 11:35 ላይ እንግዲህ የእምነት አባቶችን የዕብራውያን ጸሐፊ ይዘረዝርልናል አይደል? ከላይ ጀምሮ ከነ አቤል ጀምሮ አቤል በእምነት መስዋዕትን አቀረበ። ሄኖክ አካሄዱን ከእግዚአብሔር ጋር በእምነት አደረገ። ኖህ በእምነት ረጅም ዘመን ምንም ነገር በሌለበት በጠራራ ፀሐይ በረጅም ዘመን በእምነት መርከብን ሰራ አይደል? እግዚአብሔርን ታምኖ ከባድ ነው አይደል? ታምኖ መታዘዝ በተለይ ለኖህ ከባድ ይመስላል፣ ግን በጽድቁ በዚህ በመታዘዙ ዓለምን ኮነነ ይላል። የክርስቶስ ምሳሌ ሆኖ ኖህ ማለት ነው። ስለነ አብርሃም ይተርካል፣ ስለነ ይስሐቅ ይተርካል። ሳራ ስቃ ነበር አይደል ልጅ ልትወልድ ስትል። እዚህ ላይ ግን ምን ይለናል? በእምነት ለመጸነስ ኃይል ሆነላት ይለናል። እንግዲህ በኋላ ምናለች ማለት ነው። እግዚአብሔር በኋላ ከመጣ በኋላ እምነት ተሰጥቷታል ማለት ነው። ምክንያቱም ማይጸንሰው ማህፀኗ መጸነስ የቻለው በእምነት ነው ይለናል እግዚአብሔር ቃል። አብርሃም በእምነት አይቶ ከሩቅ ተሳልሞ ያቺ የምትመጣው ምድር እንግዲህ ለአብርሃም ርስት አልሰጠውም እግዚአብሔር አይደል? ከቦታ ቦታ እየተዘዋወረን የኖረው ከሀገር ውጣ ብሎ ማለት ነው። ግን አብርሃም ግን አምኖ የሞተው ምንድነው? ያ ለዘላለም የክርስቶስን ከሩቅ አይቶ ቀኔን ላይ ወደደ አላደል ኢየሱስ ክርስቶስ አብርሃምን እና አሻግሮ አይቶ አምነው ሞቱ ይላል። ያንን ሳይወርሰው ዘላለሙን የሙታንን ትንሣኤ ተረድቶ ማለት ነው። በያን በዛ በጥንት ጊዜ ክርስቶስን አሻግሮ አይቶ አምኖ ሞተ አብርሃም። ከዛ ደግሞ ልፍ ስንል ደግሞ ስለነ ኖህ ስለ ይስሐቅ ስለ ያዕቆብ በእምነት ልጆቹን ባረከ። ለካ ያኔ ባረካቸው ዝም ብሎ አይደለም። ለልጆቹ ትንቢት ቃል የተናገረው ዝም ብሎ አይደለም። የእግዚአብሔር እምነት ውስጡ ተሞልቶ ነው። የእግዚአብሔርን ቃል ነበር በላያቸው ላይ የሚናገር። በእምነት ተናገረ ይለናል። እነ ይስሐቅ እነ ያዕቆብ ዮሴፍ
በእምነት ይጎበኛቸዋል እግዚአብሔር አጥንቴን እዚህ እንዳተው ብሎ የተናገረውም አለ። እንደዛ እየዘረዘረ የመጣና ስለ ሙሴ ወላጆች የሙሴ ወላጆች ፈርተው አይደለም ሙሴን የደበቁት በእምነት ነው የደበቁት ይላል። እምነት ውስጣቸው እምነት ሞልቶ ነበረ። ሙሴ እንደማይሞት እምነት ተሞልቶ ነበረ። አውጥተው ውሃ ጋር ሲጥሉት እምነት ነበር የሚል ቃል የለም። ግን አውጥተው ሲጥሉትም ለአውሬ አይደለም የሰጡት። አውሬ እንዲበላው አይደለም፣ ወንዝ እንዲበላ ባህር እንዲበላ ለፈርዖን እጅ አይደለም የሰጡት። ታምነው ነው። በቃ እግዚአብሔር እምነት ሰጣቸው። እግዚአብሔር እምነትን ይሰጣል አይደል? ከጸጋ ስጦታ አንዱም ደግሞ እምነት ነው ይላል ቆሮንቶስ ላይ። በተለየ እምነት ተሰጣቸው ማለት ነው ለዛ ዓላማ እና በእምነት ነው ሙሴን ያሳደጉ ሸሽገው። ምክንያቱም ቢይዛቸው ፈርዖን የሚደርስባቸው ከባድ ነበረ እና ዝቅ እያለ ሲመጣ ብዙ ይዘረዝርናል። ስንቱን ልተርክ ይለናል የእግዚአብሔር ቃል። እኛ ግን እናነባዋለን አይደል? ገልጠን ወደ ኋላ ተመልሰን ስንቱን ልተርክ ይለናል። እነ ዮፍታሄ እነ ጌዲዮን ታስታውሱ እንደሆነ ፈርቶ ነበር አይደል? እግዚአብሔር ሲመጣ በጣም ፈርቶ ነበርና እግዚአብሔር ከነበረበት ሸለቆ ከነበረበት የፍርሃት ረግረግ እንዴት አድርጎ በትዕግስት እንዳወጣው አንድ ስቴፕ አት ታይም ይሄን ባረግ ውሃ እዚህ ጋር ቢዘንብስ እዛ ጋር ደረቅ ቢሆንስ እያለ እየታገሰ እግዚአብሔር ለምንድነው እንደዛ ያደረገው? ያለ እምነት ያንን ጦርነት መዋጋት አይችልም። ያ እምነት ልቡ ካልሞላ እግዚአብሔርን ወክሎ እንደዛ እንደ ምድር ባህር የበዙ ይላል ቃሉ ሲናገር ሚዳማያውና አማሌቃውያን የመጡ በአመት አንዴ ሰብሉ ሲደርስ ይዘርፏቸው ነበርና በጣም ተማረው ነበር። ያው የኃጢያታቸው ፍሬ ነው። መሳፍንት መጽሐፍ 7 ላይ ይመስለኛል የጌዲዮን ታሪክ ያለው። ግን ጌዲዮን ጋር ሲደርስ ግን ሲመጣ እግዚአብሔር በጣም ፈርቶ ነበር። እግዚአብሔር ከዛ ከፈራበት በትዕግስት ነው ያወጣው። ቀስ እያለ በእምነት ነው ያወጣው። እግዚአብሔር እጁን እያሳየ ከዛ መጨረሻ ላይ ታስታውስ እንደሆነ እንደውም በጠላት መንደር ላይ ሄዶ ነው የጠላት ትንሽ ልጆች ህልም አይተው ህልምና ትርጉም ሲሞላ ያኔ እዚህ ጋር ደረሰ። እምነቱ ሞላ ማለት ነው። በቃ ለጦርነቱ በቂ ሆነ። ያኔ ነው እግዚአብሔር ወክሎ መውጣት የሚችለው። ያ ከጎደለ ምክንያቱም 300 ሰው ብቻ ነው ይዘውጣ ያለው እግዚአብሔር። ብዙ ከሆናችሁ ክብር ለኔ አታመጡም፣ እጄን አዳነኝ ትላላችሁ፣ በእኔ አትመኩ፣ ምስጋና በኋላ ለኔ አይሆንልኝም፣ ስለዚህ ጥቂት ሆናችሁ ውጡ ብሎ እነዛም በጣም ያስፈሩ ጦር በጥቂት ሰው ነው የወጣው። በኋላ ግን እምነቱ ሲሞላ ግን ጌዲዮን ምን አለ? በቃ እግዚአብሔርና የጌዲዮን ጦርነት ብሎ ጥሶ ወጣ አይደል? ከዛ ደግሞ እግዚአብሔር ከሱ ጋር ወጣ። ስለዚህ እግዚአብሔር በእምነት በመንተባበርበት ነው ክንዱ የሚገልጠው። በእምነት ከሱ ጋር በመንሰራበት ነው ክንዱ የሚገልጠው አይደል? ከሰዎች ጋር በእምነት በቆሙ ሰዎች ጋር አብሮ ጎልያድን እንደጣለ በዳዊት በእምነት ከቆሙ ሰዎች ጋር ያ እምነት ደግሞ የራሱ እግዚአብሔር ነው። እግዚአብሔር የሚሰጠን እምነት ነው፣ ከሱ የምንቀበለው ነው። ግን ሊሰራ ሲወድ ግን የሰው እምነት በጣም ካልሞላ ሳኦል እኮ ፈርቶ ነበር አይደል? ጎልያድን ለመጣል ፈርቶ ነበር። ከጎልያድ ጋር ለመነጋገር እንኳን ለመፎካከር እንኳን ሳኦል ተቀብቷል። ንጉስ ነው አይደል? የእስራኤል ንጉስ ተቀብቷል። እስራኤልን ለመታደግ ብዙ ጦርነት ታድጓል። ጀግና ነበር ይሏል እግዚአብሔር ቃል። በሄደበት ሁሉ እግዚአብሔር ድል ይሰጠው ነበር። የጎልያድን ድምጽ ግን መቋቋም አልቻለም። ለምክንያቱም ስናየው ወደ ኋላ ሄደን ስናየው ሳኦልም እግዚአብሔርን መከተል ተወ ይላል። እግዚአብሔርን መከተል ስለተወ እግዚአብሔር ከሱ ጋር አልነበረም። ዳዊት ግን እግዚአብሔር ከሱ ጋር ነበርና በሄደበት ሁሉ ድል ይሰጠው ነበር ይላል እግዚአብሔር ቃል። ልቡ ተሞልቶ ነበር በእግዚአብሔር ቃል በእግዚአብሔር እምነት። በዛን ሰዓት ዳዊት ተቀብቷል፣ ሳኦልም ተቀብቷል። ግን እግዚአብሔር ከሳኦል ጋር አልነበረም፣ ከዳዊት ጋር እግዚአብሔር ነበር። ያ ነው ልዩነት ያመጣው አካሄዳቸው ማለት ነው። እና ዛሬ ይህን ቃል ሳይ ሴቶችም ሙታናቸውን በትንሳኤ ተቀበሉ። ወደዚህ ቃል እንድመጣ ምክንያት የሆኑኝ አንድ እናት ናቸው። እሳቸውን ያው ስለማላቃቸው ስማቸውን አልናገርም። ዝም ብዬ ግን ወደ መጨረሻ ነግራቸዋለሁ ስላላስፈቀድኳቸው ማለት ነው። ታሪካቸውን በኋላ ነግራቸዋለሁ። እና እነዚህ የዕብራውያን ጸሐፊ ከነዚህ ከእምነት አርበኞች ጋር በእምነት ነው ሙታናቸውን በትንሳኤ የተቀበሉት። እና ከእምነት አርበኞች ጋር የጻፋቸው የተናገረላቸው ሴቶች ትንሳኤ ሆነላቸው በቤታቸው እነማን ናቸው የሚለው ነው ትንሽ ቶሎ ብዬ ያለው። መጀመሪያ ምናልባት ልባችን ላይ የሚመጣው ምንወዳት የሲዳናዊቷ ሴት አለች፣ ሱናማይቷ ሴት አለች። ከዛም ደግሞ እናያለን እና መጀመሪያ ላይ አንደኛ ነገሥት ምዕራፍ 17 ከ8 እስከ 24 ቶሎ ብዬ አነባለሁ። አንደኛ ነገሥት ምዕራፍ 17 ከ8 እስከ 24 ተነስተህም በሲዶን አጠገብ ወዳለችው ወደ ሰራጵታ ሂድ፣ በዚያም ተቀመጥ። እነሆም ትመግብ ዘንድ አንዲት ሴት ባልቴትን አዝዣለሁ የሚል እግዚአብሔር ቃል
መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዛ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋው ካለው ከእፍኙ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆ ገብቼ ለኔና ለልጄ እጋግረው ዘንድ በልተንም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት አትፍሪ፣ ይልቁንስ ሄደሽም እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚያም በኋላ ላንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው ዘይቱም ከማሰሮው አይጎልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷን ብዙ ቀን በሉ። በኤልያስም እጅ እንደተናገረ እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም። ከዚያም በኋላ የባልቴቱ ልጅ ታመመ። ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበር። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴስ ታሳስበኝ ዘንድ ልጄንም ልትገድል ወደ እኔ መጥተሃል አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦ ወደ ነበረበት ሰገነት አወጣው፣ በአልጋ ላይም አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነቅካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋ። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናዊቱንም ነፍስ ወደ እሱ ተመለሰች፣ እርሱም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆን የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅኩ አለችው። የሚገርም ታሪክ ነው አይደል? እግዚአብሔር ትንሣኤውን ሊገልጥ፣ ትንሣኤ ክርስቶስ ነው አይደል? ሕይወትና ትንሣኤ እኔ ነኝ አለ። ትንሣኤን ሊገልጥ እግዚአብሔር እችን ሴት ወደዳት። የዚችን ቤት ሰው የዚችን ሴት ቤቷን፣ ኑሮዋን፣ ልጇን እግዚአብሔር መረጠው። እንዲህ ስናያት መበሊት ናት ይላል። ደግሞ አህዛብ ናት አይደል? አህዛብ ናት፣ እስራኤላዊት አይደለችም። መበሊት ናት፣ ድሃ ናት፣ ምስኪን ናት። ዘመኑ ብርቱ ረሃብ ይለዋል ኢየሱስ ክርስቶስ እንኳን ሲናገር ብርቱ ረሃብ በነበረበት ጊዜ ይላል ሉቃስ ላይ። እና ብርቱ ረሃብ የነበረበት በኤልያስ ቃል በእግዚአብሔር ቃል ሰማይ የተዘጋበት ጊዜ ነው አይደል ጊዜው። እና እችን ሴት ግን እግዚአብሔር ምንድነው የሚለው ኤልያስን ሲልከው እንድትመግብህ አንዲት ባልቴት አዝዣለሁ። አይገርምም? በጣም ነው የሚገርመው አይደል? ምክንያቱም አህዛብ ናት። ግን እግዚአብሔር ለኤልያስ ያለው ምንድነው? አዛለውም አይደለም፣ ሄደህ ለምናትም አይደለም፣ አዝዣለሁ። እግዚአብሔርና እቺ ሴት ይታወቃሉ ማለት ነው። እና የሚገርመው ምንድነው እሷ ጋር ሲመጣ ሴትዮዋ ጋር ሲመጣ ኤልያስ የታዘዘች አትመስልም ነበር አይደል? እንደውም ግርን ያላት የእግዚአብሔር ሰው እንደሆነ አውቃለች። ያው እግዚአብሔር አምላክህን ትለዋለች። ግን ከእግዚአብሔር እውነት ነው ስጠብቅህ ነበርና ግባ አላለችውም። ይልቁንም ትንሽ አንገራግራለች። ምክንያቱም የነበራት ጥቂት ምግብ ነው። የልጇን አንደበት ላይ ቀምታ ነው የሰጠችው። እና ወደዛ እምነት ወደዛ መታዘዝ እግዚአብሔር ልቧን፣ ህይወቷን፣ ቤቷን የመረጣ ትንሣኤነቱን ሊገልጥ ማለት ነው። የዕብራውያን ጸሐፊ በእምነት ሙታናቸውን በትንሣኤ ተቀበሉ ከተባሉት መካከል አንደኛ ዋነኛ ሆና ልትገለጥ ደግሞ ኤልያስን ልታስተናግድ። ኤልያስ በዛን ጊዜ አካብና ኤልዛቤል በጣም ይፈልጉት ነበር አይደል? እንደውም ይሄ አብድዩ የሚባለው በኤልዛቤት ሆኖ 50-50 አድርጎ ደብቅ የነበረ እግዚአብሔርን እጅግ ይፈራ ነበር የተባለው ሰው እንኳን ኤልያስን ሲያገኘው ሂድና ተገለጥ ብሎ ከኤልያስ ጋር ሲገናኝ ምንድነው ያለው? ለነገስታት ሁሉ በህዝቡ ሁሉ አስምሏል አካብ። ያልፈለገበት የለም። በእስራኤል ብቻ አይደለም፣ በዙሪያ የነበሩ ነገስታትን ሁሉ ኤልያስን ውለዱ ብሎ ፈልጎታል። ግን እግዚአብሔር ግን እችን ሴት መረጣት፣ አመናት ማለት ነው። ታመነባት እግዚአብሔር። በቃ ታማኝ ሆኖ አገኛት። ለዚህ ይመስለኛል ኢየሱስ ክርስቶስ እኮ በነብይ አይደለህም የዮሴፍ ልጅ ነህ የማርያም ልጅ ነህ እንደዚህ አይደለህ ወይ ሲሉት በገሊላ በተወለደበት ሀገር ማለት ነው ብሎ ዝቅ ሲያረጉት ክርስቶስም ማለት ነው ምን አላቸው? ነብይ በገዛ ሀገሩ አይከበርም፣
እና ምሳሌ አድርጎ ሲናገር ምንድነው ኤልያስ እንኳን እኮ በእስራኤል የሚያከብረው በእስራኤል የሚደብቀው እግዚአብሔር የሚታመንበት አዝዣለሁ ሚላት አንዲት መበለት ጠፍታ ነው አህዛብ ጋር የተላከው። እና እቺን ሴት ታምኖባት ነው እንደውም በኋላ በጣም ተቆጣው አይደል ደስ አላላቸው በምኩራብ የነበሩ ሰዎች ኦፌንድ አረጋቸው ወደ ከተማው ተሰራችበት ተራራ ወስተው ሊጥሉት ወደዱ ይላል በመሐከላቸው ልፍ ብሎ ሄደ ይላል ጌታ ኢየሱስ ክርስቶስ። ኦፌንድ የሚያረጋ አይመስልም ንግግሩ ግን የሚናገራቸው ምንድነው እናንተ ዘንድ እናንተ አገር እግዚአብሔር የሚያምንበት እግዚአብሔርን የሚያውቅ እግዚአብሔር የሚታመንበት አንድ ሴት አልተገኘም ስለዚህ አህዛብ ጋር ሄጄ ግን አገኘው እግዚአብሔር ታዲያ በዚህ ሴት ቤት ለሞት አመጣ ሞት መጣ አይደል በቤቷ እኮ ሞት እኮ ያስጨንቃል አይደል ተጨንቃም ሄዳ ኤልያስ ጋር ጮኻለች እንኳን እሷ ኤልያስ ራሱ እግዚአብሔር ጋር እንደማግሮምረም ነው ጸሎቱ የሚመስለው ለምን ወሰድክባት ለምን ጋር አስጨነቅካት እችን ሴት ብሎ እና እግዚአብሔር በዚህ ሴት ቤት በታዘዘችው ስንት ጊዜ እንደሆነ አይታወቅም ምክንያቱም ከዛ በፊት የተወሰነ ጊዜ በቁራ ተመግቧል ኤልያስ ግን አብዛኛውን ጊዜ ይሆናል ብዬ ገምታለሁ እዚህ ሴት ቤት ከ3 ዓመት ተኩሉ ማለት ነው የቆየው እና በዛን ጊዜ እግዚአብሔር አጋልጣ እንደማትሰጠው ይሄም ዋንትድ ተብሎም ይፈልግ በጣም ኃይለኛ ወንጀለኛ ነው በአለም እና አሳልፋ ማትሰጠው ምትሸሽገው ደሞ በትህትና ምታስተናግደው ምታበላው እግዚአብሔር የታመነባት ህይወቷን የወደደው እሷን የወደዳት ሴት መበሊት ሆና ሲዳናዊት የሆነች ምስኪና እንዴት ትንሽ ልጅ አላት እናት ናት ማለት ነው። ግን በዛ ሴት ቤት እግዚአብሔር ሞት እንዲመጣ ፈቀደ ጭንቀት እንዲሆን ፈቀደ። ሌላ ተመሳሳይ በጣም የሚገርመው ኤልያስና ኤልሳ አብረው ያገለገሉ ኤልሳ የኤልያስ አገልጋይ ነበር አይደል በኤልያስ መጎናጸፊያ ወድቆበት እንግዲህ መንፈስ ቅዱስ የወደቀበት ይመስላል አወጣጡ መጎናጸፊያ ሲወድቅበት ምክንያቱም ያለውን ሁሉ ጥሎ ነው የወጣው ወይ ደግሞ እግዚአብሔር ሲያዘጋጀው የቆየ ይመስላል ከዛ በፊት ኤልሳ እና ለአገልግሎት ኤልያስን ሲያገለግል የነበረ ዝቅ ብሎ ከዛ ደግሞ ሁለት እጥፍ መንፈስ በኔ ላይ ይሁን ብሎ የእግዚአብሔር መንፈስ በጣም ይወደቀበት እግዚአብሔርን የክርስቶስንም አገልግሎት ይመስለኛልን ምክንያቱም ብዙ ይፈውስ ነበር ከህዝቦች መካከል ነበር መልካም ያረግ ነበር ኤልሳ አይደል በጣም ብዙ አገልግሏል እጥፍም ሚራክል ያረገው ይባላል ከኤልያስ መጽሐፍ ቅዱስ ላይ ተጻፉት ማለት ነው። ግን የወረደበት የእግዚአብሔር ጸጋ የእግዚአብሔር ቅባት እጥፍ እንደሆነ ከኤልያስ የእግዚአብሔር ቃል ይነግረናል። እና በሱ ጊዜም ደግሞ ሱናማይቷ ሴት አለች ተመሳሳይ ታሪክ እና ቶሎ ብዬ ጥቂት የተወሰነውን አነባለሁ ከሁለተኛ ነገሥት ምዕራፍ 4 ከ8 እስከ 20 አንድ ቀን እንዲሆነ ኤልሳ ወደ ስነም አለፈ በዚያም ታላቅ ሴት ነበረች እንጀራም ይበላ ዘንድ የግድ አለችው በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር ለባሏ ይህ በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ትንሽ ቤት በሰገነት ላይ እንስራለት በዚያም አልጋ ጠረጴዛ ወንበርና መቅረጽ እናኑርለት ወደኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ ሎሌውንም ግያዝንም ይህች ሱናማይትን ጥራ አለው በጠራትም ጊዜ በፊቱ ቆመች እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ አሁንስ ምን ላድርግልሽ ለንጉስ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰችለት። እርሱም እንግዲህ ምን እናድርግላት አለ። ግያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለው። በጠራትም ጊዜ በደጃፍ ቆመች። እርሱም በመጣበት አመት በዚያ ወራት በሚመጣው አመት በዚህ ወራት ወንድ ልጅን ትታቀፊያለሽ አላት። እርሷም አይደለም ጌታዬ የእግዚአብሔር ሰው ሆይ ባሪያህ እንዳትዋሸው ለምንሃለሁ አለችው። ሴቲቱም ጸነሰች። በዚያም ወራት በአዲስ አመት ኤልሳ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳለበት ወደ አባቱ ወጣ። አባቱም ራሴን አለው። እርሱም ሎሌውን ተሸክመህ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷ ላይም እስከ ቀትር ድረስ ተቀመጠ፣ ሞተም። እንግዲህ እቺ ሴት መጽሐፍ ቅዱስ ታላቅ ሴት ይላታል አይደል? ታላቅ ሴት ናት። በመጽሐፍ ቅዱስ በእግዚአብሔር ቃል በእግዚአብሔር መስፈርት ታላቅ የሚላቸው ወይ ታናሽ የሚላቸው ወይ ሀብታም የሚላቸው ወይ ደሃ የሚላቸው እኛ እንደምናየው አይደለም አይደል? እኛ እንደምንለው አይደለም። ብዙ ምሳሌ አለ ለዚህ። በተለይ ለምሳሌ ለሎዶቅያን ቤተክርስቲያን ስናይ ሀብታም ነኝ ባለጠጋ ነኝ ምንም አያስፈልገኝም ትያለሽ፣
ነገር ግን ድሃ የተራቆትሽ ምስኪን እንደሆንሽ አታውቂም ይላታል ጌታ ራሱ ተገልጦ ስለ ቤተክርስቲያኒቷ ምናልባት ትልቅ ብዙ ህዝብ ያለው ሜጋ ቸርች ትሆን ትችላለች በአለም ላይ ብዙ ኢንተርናሽናል ብራንች አላት ወይ ደግሞ በዛ በነበረችበት ከተማ ብዙ አገልግሎት ያላት ብዙ ሚኒስትሪ ያላት ብዙ አገልጋዮች አሏት ብዙ ሪሶርስ ያላት ብዙ የተማሩ አገልጋዮች አሏት ቤተክርስቲያን ልትሆን ትችላለች ግን ጌታ ሲያያት ግን ምን አለ የተራቆትሽ ነሽ አላት ምስኪን ነሽ ድሃ ነሽ በደጅ ቆሜ አንኳኩ እንደውም የለሁም መሐከላችሁ አይደለሁም ደጅ ቆሜ ያለሁ ያንኳኳሁ ነው ብትከፍቱልኝ ይገባለሁ እና የሁሉ ሪሶርስ የሁሉ ሀብት የሁሉ በአይን የሚታይ በሰው አይን ትልቅ ቤተክርስቲያን ብለን ምንለው ማለት ነው ጌታ ግን ምስኪንና ድሃ ነሽ የተራቆትሽ ነሽ ይላታል ሌላም ቤተክርስቲያን ደግሞ ድህነትን አውቃለሁ ነገር ግን ባለጠጋ ነህ ይላል አይደል እና የእግዚአብሔር ድህነት ጌታ ኢየሱስ ክርስቶስ እግዚአብሔር የሚያየን ድሃ ሀብታም ታላቅ ታናሽ ሚለን ታስታውስ እንደሆነ የአቢጌል ባለቤት ናባልም ሀብታም ነበር አይደል ባለጠጋ ነበር ዳዊት እንደውም ለመነው ዳዊት የተቀባው ዳዊት ቀን ጥሎት ማለት ነው የእግዚአብሔር መስቀል ተሸክሞ በመድረ በዳ ሲንከራተት በእግዚአብሔር ሐሳብ በእግዚአብሔር ዓላማ ውስጥ ሆኖ አንድ ቀን ተራበ እሱና ጦሮቹ አይደል ምግብ አጡ እና ባለጠጋ ሰው ያውቃል ደግሞ ሲጠብቅለት ነበረ መንጎችን ሲጠብቅለት ዳዊት እንግዲህ ታዳጊ ስለሆነ ቅባቱም በሄደበት በሚንከራተትበት ይታደግ ነበር አይደል እስራኤልን በመድረ በዳ ሆኖ አማሌቅን እየወጣ ይመታ ነበር ምክንያቱም እግዚአብሔር የጠራው ጥሪ በመድረ በዳም ያገለግል ነበር ዳዊት ገና ወንበሩ ላይ ከመቀመጡ በፊት እነዛ 13 አመታት ከባድ ሳኦል ያሳደደው አመት እና በዛን ጊዜ ዳዊት በቅንነት ይሄን ጥያቄ ሲጠይቅ ናባል የመለሰው ምሳሌ መልስ ታውቃላችሁ ማነህ አለው አንተ ማነህ ከባሪያው ኮበለልክ አይደለህ ወይ ለኮበለሉ ለወንበዴዎች ዝም ብዬ ምግብ የምሰጠው መመግበው ብሎ በጣም በትዕቢት በክፉ ተናገረ እና እግዚአብሔር ቃል ግን ምን ይለዋል ሰነፍ ይለዋል አይደል ሰነፍ ስሙ ራሱ ሰነፍ ነው ትላለች አቢጊያ ሰነፍ ይለዋል እግዚአብሔር ቃል በሰው አይን ሲታይ ባለጠጋ የተፈራ ብዙ ሎሌዎች አሉት ትልቅ ሰው በሰፈር ትልቅ ሰው ሊሆን ይችላል ገሌኮ ትልቅ ናቸው የሚባል ምናልባት ምክሩ አነጋገሩ ብዙ ነገሩ ሰዎችን በሰፈር ውስጥ ትልቅ የተባለ ይሆናል እግዚአብሔር ግን ሰነፍ ይለዋል እና በዛ አይን ስናየው እቺ ሴት ታላቅ ሴት ናት ይላታል እግዚአብሔር ህይወትን ነው የሚያየው አይደል ልብን ነው የሚያየው እንጂ ምድርና ሞላ ሁሉ የራሱ ነው አሁን እቺ ሴት ሀብታም ሆና ባለጠጋ ሆና ታላቅ ሊላት አይችልም የእግዚአብሔር ቃል እና የሚገርመው ደግሞ እቺ ሴት ኤልሳዕን ምን ትላለች ይህ ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ በጣም ነው የሚገርመው ኢየሱስ ክርስቶስን እኮ ቅዱስ የእግዚአብሔር ሰው እንደሆነ ስላላወቁ ነው የገደሉት አይደል ስላላወቁ ምክንያቱም ምን ይላቸዋል ችግራችሁ እኮ ይላቸዋል ጌታ ደጋግሞ ዮሐንስ ወንጌል ላይ እኔን ስለማታውቁ ብቻ ሳይሆን የላከኝንም አታውቁም የላከኝን ብታውቁ ኖሮማ ወደ እኔ ልካችሁ ነበር እግዚአብሔርም የሚፈልግ ሰው እግዚአብሔር ምንድነው የሚለው የመወደው ልጅ እሱ ነው እሱን ስሙት ወደ ክርስቶስ ነው የሚመራው አይደል አብ ያልሳበው ወደ ክርስቶስ አይመጣም እግዚአብሔርን ቢያውቁ ኖሮ ክርስቶስን ባወቁ ነበር ችግሩ ምንድነው የሚያመልኩትንም ይሄ ቀኑለት ይሄ ስርዓታቸው በዛላቸውን አምላክ አለማወቃቸው ነው እሱም ቢያውቁማ ልጁን ባልገደሉ ነበር እሱም ቢያውቁ መሲሁን በጠበቁ ባወቁ ነበር እና ክርስቶስ የላከኝን ስለማታውቁ ነው አሁን እቺ ሴት ግን የላከውን ታውቃለች እግዚአብሔርን ታውቃለች የእግዚአብሔርን ሰው ታውቃለች ቅዱስ እንደሆነ ዲሰርን አድርጋለች እና እግዚአብሔርን ሰው ለማገልገል ቤቷን ከፍታለች ዋጋ ከፍላለች እግዚአብሔርን ሰው ለማገልገል ልክ ሲዳናዊቷ ሴት ከልጇ አንደበት ቀምታ ሪስክን ያረጋቸው አይደል ማለት ብንፈተን እኮ ከባድ ነው ሁላችንም ሪስክ አርጋ ነው የልጇን እንጀራ አንስታ ለምንድነው ታምናለች በእግዚአብሔር ማለት ነው ዕብራውያን መጽሐፍ ከእምነት ሴቶች መካከል ይደረድራቸዋል ታምና እግዚአብሔርን የእግዚአብሔርን ሰው ቃል ታምና ልጇን እንደማይሞት ቃሉን ሰምታ ኤልያስ ያመጣውን ቃል እንጀራውን አሳልፋ ሰጥታለች እቺ ሴትም ሱናማይቷ ሴት ኤልሳዕን ለማገልገል የእግዚአብሔር ሰው መሆኑን አውቃ እግዚአብሔርን አውቃ ቅዱስ መሆኑን አውቃ ደግሞ ባለቤቷም እግዚአብሔር ይባርከው የተባረከ ትሁት ሰው ነው ለብዙ ባሎች ምሳሌ ይመስለኛል ምክንያቱም ከሷ ጋር ተባብሮ ቤቱን ከፍቶ አስተናግደዋል እነዚህ ሰዎች በቤታቸው እግዚአብሔርን መላእክትም ታስተናግዱ ትችላላችሁ ይላል እግዚአብሔር ቃል ሳታውቁት እና እግዚአብሔር ራሱን ያስገቡት ኤልሳዕን ሲያስገቡ ይሄ በኤልያስ ደብል ፖርሽን የተቀባውን ሰው ቅዱስ ሰው በቤታቸው አስተናግደዋል እና ግን በዚህ ሴት ቤትም እንደገና ምን ሆነ ልጅ ፈልጋለሁ አላለችም አይደል
ልጅ ፈልጋለሁ። በእግዚአብሔር ያረፈች ሴት ትመስላለች። ምን ይላል እግዚአብሔር ቃል? 1-2-3 ቦታ ላይ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል አይደል? ወይ ደግሞ ጽድቅና መንግስቱን ፈልጉ ሁሉ ይጨመራል። እና ከኋላ በረከቱ የተጨመረላት ሴት ናት እንጂ ልጅ የለኝም ብላ በእግዚአብሔር ላይ በተለይ በዛን ጊዜ ያግሮመረመች ያዘነች ጉድለቷን ያየ ሴት አልነበረችም። ምንም አያስፈልገኝም። ምናልባት ፈርታም ይሆናል ሲታይ እዛ ጋር ምንድነው የምትለው? እንዳትዋሸኝ ትለዋለች። በቃ አትዋሸኝ፣ እኔ ምንም አምጎድ ምንም ነገር አያስፈልገኝም። መልስ ጥሩ ነው ያለሁት፣ የተቀመጥኩትም በዘመዶቼ መካከል ነው። ይህ ነው ምለው መንግስት ጋር ንጉስ ጋር መገባበት አቤቱታ ምለው ምንም ችግር የለኝም፣ አያስፈልገኝም፣ ግድ የለህም፣ ዝም ብለህ ተስተናገድ። እሱ ደግሞ ከብዶት ነው ማለት ከብዶት ብቻ ሳይሆን ሊባርካት የእግዚአብሔርም ሐሳብ ነው አይደል? ይህ ሰው የተቀባ ሰው ነው። ይህ ሰው በኃይል እግዚአብሔር ቅባት ላይ ያረፈበት በእግዚአብሔር መንፈስ የሚንቀሳቀስ ሰው ነውና እግዚአብሔር ሊባርካት ወደደና ልጅ ሰጣት። እንደፈራችሁ ግን ይሄ ልጅ ሞተ። ይገርማል አይደል? አብሮ ሄድም እግዚአብሔር በሞት ጥላ ቤቷ በሞት ጥላ እንዲያልፍ ወደደችን ሴት ኤልያስን ኤልሳዕን አስገብታ ቤቷ ቅዱስ የእግዚአብሔር ሰው እንደሆነ እሱም መቸስ ቢመቸው ነው። እነዚህ ቅዱስ የእግዚአብሔር ሰዎች ባይመቻቸው ሰው ቤት ቁጭ ብለው አይስተናገዱም። እና በዛ በተስተናገደበት ቤት ሞት እንዲመጣ እግዚአብሔር ፈቀደ። ሌላው ወደ አዲስ ኪዳን ስንሄድ በጣም እንወዳቸው አምበም አንጠግባቸው የነ ማርያም ቤት ነው አይደል? ማርያም ማርታና ላዛር። እዚህ ጋርም ጥቂት ቃሎች አለፍ አለፍ ብያ ነባለሁ። የዮሐንስ ወንጌል ምዕራፍ 11 ላይ ከማርያምና ከቁጥር 1 ጀምሬ ነው ማነበው። ከማርያምና ከእህቷ ከማርታ መንደር ከቢታና የሆነ አላዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አላዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት። ቁጥር 5 ኢየሱስም ማርታንና እህቷን አላዛርን ይወድ ነበረ። ቁጥር 14 እንግዲህ ያን ጊዜ ኢየሱስ በግልጥ አላዛር ሞተ፣ እንድታምኑ በዚያ ባለመኖሬ ስለናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። መጽሐፍ ቅዱስ ሲነግረን ማርያምና ማርታና አላዛርን ኢየሱስ ይወዳቸዋል። በጣም ይገርማል አይደል? በኢየሱስ መወደድ ኢየሱስ ሁሉንም ይወዳል አይደል? ግን እነሱን ግን ፌቨር የተደረጉ ነበሩ ማለት ነው። እግዚአብሔር ኢየሱስ ክርስቶስ ሊያርፍባቸው ሉቃስ ላይም ቁጥሩ ጠፋብኝ፣ ግን በሉቃስ ላይም ስናይ በእነሱ ቤት የገባ ይስተናገዳል ኢየሱስ ክርስቶስ አለ በቤታቸው እንደሚስተናገድ በቤታቸው ይነግረናል። እና ጌታ ኢየሱስ ክርስቶስ ምን አይነት ቤት ነው አዘውትሮ ሊስተናገድበት የሚችለው? ገብቶ ሊበላ ሊጠጣ ሊያርፍ ከደቀ መዛሙርቱ ጋር የሚችልበት ቤት ምን አይነት ቤት ነው? እና ዮሐንስ 11 ላይ ስናይ የምትወደው አላዛር ታሟል ብሎ ነው የጠሩት። ጌታ ግን አልደረሰም ለሚወዳቸው። ከዛ ደግሞ ዝቅ ብለን ስንሄድ ማርያምን እና እህቷን እና አላዛርን ጌታ ይወድ ነበረ። ደግሞ ሌላ ምን ይለናል? ማርያም በጸጉሯ ያበሰችው ነበረች ይለናል። ይሄ ቤት ለጌታ ለየት ያለ ቤት ነበር፣ ስፔሻል ቤት ነበር አይደል? ጌታ ኢየሱስ ክርስቶስ ልቡ ያረፈበት ቤት ነው፣ የወደዳቸው ቤት ነው። ጌታ ኢየሱስ ክርስቶስን መውደድ ስናይ 1-2 ቦታ ላይ መጽሐፍ ቅዱስ ምን ይለናል? ራሱ ጌታ ሲናገር ዮሐንስ 14 ላይ የሚወደኝ ትእዛዜን ይጠብቃል፣ አባቴም ይወደዋል፣ እኔም ወደዋለሁ፣ ራሴንም ገልጥለታለሁ። ሪዋርዱ በጣም ደስ ይላል አይደል? ፍጻሜው ምንድነው? ኢየሱስ ክርስቶስ ራሴን ገልጥለታለሁ፣ የሚወደኝ ትእዛዜን ይጠብቃል፣ አባቴም ይወደዋል፣ እኔም ወደዋለሁና ራሴን ገልጥለታለሁ። በጣም የሚያስደንቅ በጣም ሊያስተጋ የሚችል የክርስቶስ መገለጥ ተስፋ ቃል ነው። በቃ ግን ምንድነው የሚለን ደጋግሞ ጌታ ብትወዱኝ ትእዛዜን ጠብቁ። ጴጥሮስንም ወደ አገልግሎት ሲልከው ምንድነው ያለው? በኋላ ተገልጦ በትንሣኤ አካል ሆኖ ጌታ ትወደኛለህ ሆይ? ደጋግሞ ከወደድከኝ ፍቅሬ የምትገልጠው በዚህ ነው። ፍቅሩ የሚገልጥበትን የክርስቶስ መገለጫውን የፍቅር መገለጫውን ጌታ አሳይቶናል። እና ዝም ብሎ አይደለም መጽሐፍ ቅዱስ ይወዳቸው ነበር የሚለም ይደጋገመ። እና እነ ማርያም ቤትም አላዛር በታመመ ጊዜ አላዛር እንዲሞት እግዚአብሔር ፈቀደ። ጌታ ኢየሱስ ክርስቶስ ሲፈውስ አይተውታል አይደል?
ባይሰሙ እንኳን ሁሉ ጋር ተከታትለው እንኳን ሁሉም አላየም ብንል እንኳን ሙታን ማስነሳቱን አይነ ስውርም ማብራቱን ከእድሜ ልክ ጀምሮ ሽባ የነበረው መተርተሩን ኢየሱስ ክርስቶስ ያረጋቸው የነበረው ስንት ዲዳ ስንት ዮሐንስ እኮ በኋላ የተጻፈው ሁሉ መጽሐፍ ሁሉ አይበቃውም ነበር ብሎናል አይደል? አምናችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አውቃችሁ ሕይወት እንዲሆንላችሁ ያን ያህል ተጻፈላችሁ እንጂ የዓለም ምድር መጽሐፍ ሁሉ ባልበቃው ነበር ክርስቶስ ያረጋው። እና ከዛ መካከል እነ ማርያም እነ ማርታ ስንቱን ባይናቸው እንዳዩ አላቅም፣ ስንቱን እንደሰሙ አላቅም። ግን እነሱ ቤት ይስተናገድ እንደነበር ወደ ቢታንያ ሲመጣ እናቃለን። እነሱ ቤት ነው ሞት እንዲመጣ እግዚአብሔር የፈቀደው፣ ጭንቀት እንዲመጣ እግዚአብሔር የፈቀደው። መሞት ብቻ አይደለም፣ ሞቶም በቃ መጥቶ ያስነሳዋል፣ ጌታ እኮ ያስነሳል የሚለው ተስፋቸው እንዲቆርጥ ተቀበረ አልዓዛር አይደል? በቃ በሰበሰ ጨረሱና ማርታ እና ኢየሱስ ክርስቶስ እነሱ ጋር ሲመጣ እንደውም አልቅሷል አይደል? በመንፈሱ አዝኖ በራሱ አዝኖ አለቀሰ ይላል። ያን ፓርት ሳይሆን ሁሉ ጊዜ ለነሱ ቤት ብቻ አይመስለኝም ጌታ ዛጋ ያለቀሰው፣ እንደው ለሰው ልጅ የሰው ልጅ በኃጢአት ምክንያት ለምናልፍበት በሐዘን ጊዜ ልባችን ሲሰበር የምንሰበረውን ጌታ ተሰምቶታል። እና ያን ሐዘን በመንፈሱ አዝኖ አልቅሶ ነው ካለቀሰ በኋላ ነው አልዓዛር የተነሳው። ጌታ ኢየሱስ ክርስቶስ ያልመጣበትን ምክንያት አስቀድሞ ተናግሯል። አትሊስት ዮሐንስ ወንጌል ላይ ሁሉን ነገር ዝርዝር አድርጎ ነግሮናል አይደል? ይህ ህመም ለሞት አይደለም የእግዚአብሔር ክብር እንዲገለጥበት ነው ብሎናል። የእግዚአብሔር አሰራሩ ከአይምሯችን በላይ ነው አይደል? ድንቅ ነው አሰራሩ። በማንጠብቀው ሁኔታ ክብሩን ይገልጣል እግዚአብሔር። ልጆቹም የወዳቸው ፌቨር ያረጋቸው በዓለም ዙሪያ አይኖቹ ያያሉ እግዚአብሔር ይላል። ሲያዩ አይኑ ያረፈበት ልብ፣ አይኑ ያረፈበት ሰው፣ አይኑ ያረፈበት ቤተሰብ ላይ እግዚአብሔር ስብራት ሊያመጣ ይችላል። በጣም ነው የሚገርመው። ግን በእኛ አይን አሁን ኢዮብን ያስታውሰናል። ኢዮብ እኮ እግዚአብሔር ራሱ ነው ጻድቅ ብሎ የመሰከረለት አይደል? ያ ሁሉ የሚገርም በጣም ያስፈራ፣ ስናነበው እንኳን ያስፈራናል። እንኳን ለሰው አንድ ሰው ልጅ መቼ ጸጋ በስቶለት ካልሆነ እንዴት በልብ ድካም እንዳልሞተ ኢዮብ ራሱ ያስፈራል አይደል? በላይ የሰማው ነገር የሰው ልጅ ስጋ ለባሽ መሸከም የሚችለው አይመስልም። ግን እግዚአብሔር የሚሰራውን ያውቃል። ሸክላው በእጁ ስለሆነ የሚሰራውን ያውቃልና በኢዮብ ቤት የመጣው መከራ ጓደኞቹ ተወሰነ ጊዜ አብረው ጸልየዋል አይደል? አብረው ተክተዋል። ከዛ ግን ተራራው አልገፋ ሲላቸው ትንተና ላይ ገቡ አይደል? የራሳቸው መንፈሳዊ ትንተና ማብራራት ጀመሩ ስለ እግዚአብሔር ከመጨነቃቸው የተነሳ። ግን እግዚአብሔር የሚሰራውን ጠንቅቆ የሚያውቅ ነው። እና እግዚአብሔር እነዚህ በመረጣቸው ሰዎች ቤቶች ክንዱን ሊገልጥ፣ ክብሩን ሊገልጥ፣ ትንሳኤውን ሊገልጥ፣ እነዚህን ሴቶች ሕይወትና ትንሳኤ የሆነ ክርስቶስን ሊገልጥ ለተወሰነ ጊዜ ምናልባት እነሱ ቤት እነ ማርታ ቤት 4 ቀን ነው። እነዚህ ሴቶች ቤት ምናልባት 1 ቀን፣ ግማሽ ቀን፣ 2 ቀን ይሆናል። ግን ለአመታት አንዳንድ ጊዜ እግዚአብሔር ምናልፍበት የሚያሳልፈን ጎዳና አለ አይደል? እግዚአብሔር ሲያየን የእግዚአብሔር ነገር መንገዱ አይመረመርም ይላል። መንገዱን አናቀውም እግዚአብሔርን። እና በኢዮጴ ያለች ደግሞ አንዲት ጣፒታ ነበረች አይደል? ደቀ መዛሙርት ነበረች ይላል። እቺ ጣፒታ በሐዋርያ ሥራ ምዕራፍ 9 ቁጥር 37 ጀምሮ ያለች ናት። እና መጽሐፍ ቅዱስ ሲነግረን ስለሱ ምን ይላል? መልካም ነገር የተሞላች። አይገርምም? መልካም ነገር የተሞላች አንደኛ ደቀ መዝሙር ናት። ደቀ መዝሙር ማለት የክርስቶስ ተከታይ ማለት ነው። በህይወቷ ክርስቶስን የምትከተል ዋጋ ከፍላ ክርስቶስን የምትከተል ነበረች ማለት ነው። ሁለተኛ ደግሞ መልካም ነገር የሞላት ነበረች። ምጽዋት ታደርግ ነበር፣ ድሆችን የምትረዳ ነበረች። እና በሞተች ጊዜ እሷን አስቀምጠው ጴጥሮስ አጋጣሚ ይመስላል ግን በአካባቢው ነበር እግዚአብሔር እጁን ሲዘረጋ አጋጣሚ የለም አይደል? በዛ ሰፈር ነበረ ጴጥሮስና ጠርተው አመጡት። እነዚህ ሴቶች አመኑ። እነዚህ ሴቶች ምንድነው ያመኑት? መበለቶች ናቸው። የአማርኛ ትርጉም ትንሽ አጻጻፉ በደንብ አይገባም። ምክንያቱም ምንድነው የሚለው የሰራቻቸው ልብሶች ነው መሆን ያለበት። ያደረገቻቸው ይላል የሚመስለው ምንድነው እሷ ለብሳው የነበረው ይመስላል አጻጻፉ። ግን ምንድነው እንግሊዙን ሄዳችሁ ስታዩ የተለያየ ትርጉም እሷ የሰራችላቸው ለነዚህ መበለቶች ልብስ እየሰራች መጎናጸፊያ ልብስ እየሰራች ሰጣቸው ነበረ። ትረዳ ነበር ድሆችን። እና ስትሞት ቆሙ ማለት ነው። ያንን ልብስ ይዘው ጴጥሮስ ጋር መጡት። ይኸውልህ ይህን ልብስ ነበር የምትሰራልን። መልካም ሴት ነበረች፣ የክርስቶስ ደቀ መዝሙር ነበረች፣ ልትሞት አይገባትም ብለው
ጴጥሮስን ጠሩት። ጴጥሮስ ደግሞ በዛ በጣም አገልግሎቱ ከፍታ ላይ በነበረበት ጊዜ ነበር። ጸጋ በኃይል የሚገለጥበት ጊዜ ያን ጊዜ አይደል? እና ጴጥሮስ የነሱን እምነት አይቶ ከነሱ ጋር ተባብሮ እንግዲህ መንፈስ ቅዱስንም ተመርቶ ነው ብዬ ገምታለሁ እቺ ሴት ላይ ትንሣኤ ሲሆን እናያለን። ግን በሞት እንድታልፍ ግን እግዚአብሔር ፈቀደ። ታማ ሞተች። እግዚአብሔር በሞት እንድትፈቅድ እቺ መልካም ሴት አይገባትም አይደለ? በመከራ ውስጥ ማለፍ እንደ የዘመኗ እድሜ ደርሶ እግዚአብሔር ሁላችን እንሰበሰባለን። ግን ከዛ ግን በዚህ መከራ ልታልፍ እሷም በዙሪያም ያሉ መበለቶችም ሁሉም ደቀ መዛሙርቶች የነበሩት ማይገባቸው ይመስላል መከራው። ግን ክርስቶስ በሷ ሊገለጥ ትንሣኤው በሷ ሊገለጥ እችን እግዚአብሔር ያያት ሴት ድሆችን የምትረዳ ደቀ መዝሙር የነበረች ብዙዎች መቆም ያቃታቸው ፍቅራቸው ራሱ ያስቀናል አይደል? በቃ መሞት የለባትም አሉ። አይገርምም? ምን አይነት ፍቅር እንደሆነ እግዚአብሔር። እውነተኛ ፍቅር ሲኖር ህይወትና በረከት በዛ ታዟል ይላል አይደል? የታዘዘው ህይወትና በረከት ክርስቶስ ተገለጠ። እውነተኛ ፍቅር በቃ ደቀ መበለቶቹ በፍጹም አሉ ጴጥሮስን ጠርተው። ከዛ በኋላ ደግሞ የምናየው ማርያምን ነው አይደል? የጌታን እናት። የጌታ እናት ታሪኳ በጣም ነው የሚያስደንቀው። ከደሃ ከተማ ከገሊላ ናዝሬት ነው የወጣችው። ባለቤቷ ዮሴፍ ጻድቅ እንደነበረ እግዚአብሔር ቃል ይነግረናል። እግዚአብሔር የሚፈራ ግን መልአኩ ወደ እሷ ሲመጣ ምንድነው ያላት? ጸጋን የተሞላሽ ሆይ። እንግሊሹ ምን ይላል? highly favored የተወደድክ ሆይ። ዳንኤልን ብሎታል አይደል? እጅግ የተወደድክ ሆይ። በጸሎቱ መጀመሪያ መልስ ወጥቶ ነበር። ለምን? ፌቨርድ ስለሆነ ማለት ነው። በእግዚአብሔር አይን የተወደደ ስለነበረ። ማርያምም እጅግ የተወደድሽ ሆይ ሃይሊ ፌቨርድ ሆንሽ ሆይ ብሎ ነው አድሬስ ያረጋት። ምን አይነት ሰላምታ ነው ብላ ማርያም በጣም ትደነቃለች። እና እግዚአብሔር ካንቺ ጋር ነው አላት። እንግዲህ መልአኩ ከመምጣቱም በፊት መልአኩ ቢመጣም ባይመጣም እግዚአብሔር ከማርያም ጋር ነው። እግዚአብሔር በህይወቷ እግዚአብሔር ማርያም ጋር ለመዋል ለማደር ፈቅዷል። በቃ ማርያምን ወዷታል፣ አይቷታል ከሰማያት። እና ራሷ ደግሞ ማርያም በኋላ ላይም ስትመሰክር ኤልዛቤል ጋር ሄዳ መንፈስ ቅዱስ ተሞልታ ኤልዛቤል ስለሷ ከተናገረች በኋላ ማርያም ስለራሷ ስትናገር የባሪያይቷን ውርደት ተመልክቷልና። እንግዲህ በውርደት አልፋለች ማለት ነው ማርያም። በሚያዋርድ ልብም በሚያዋርድ ዝቅ በሚያረግ በሰዎች ፊት ዝቅ የሚያረግ ውርደት አስተዳደጓ ይሁን የቱ ጋር እንደሆነ አልተጻፈልንም። ግን የባሪያዊቷን ውርደት ተመልክተሃልና ትለዋለች። ለትሁታን ጸጋን ይሰጣል አይደል? ጸጋን የተሞላሽ ሆይ አላት እግዚአብሔር። እና በዚች ሴትም በኋላ ላይ ሲሞን አይደለ እንደ ትንሽ በቃ ሪማርክ ፉትኖት ይመስላል ያላት። በሰውነትሽ ሰይፍ ያልፋል አላት። ግን በጣም ትልቅ ቃል ነው አይደል? በጣም የሚያስፈራ ቃል። ያለፈው ሰይፍ ደግሞ የእግዚአብሔር ቃል ሰይፍ ነው። የተባለው ይፈጸም ዘንድ የእግዚአብሔር ቃል ሰይፍ ነው ይለናል አይደል? የተባለው ይፈጸም ዘንድ በክርስቶስ ያለፈው ሰይፍ እናት ስለሆነች ከማህፀኗ ስለወጣ በሷ ላይ ያለፈ ነበረ። በጌታ ምክንያት ተንከራታለች አይደል? ከመውለጃዋ አንስቶ የተባለው ይፈጸም ዘንድ ወደ ቤተልሔም ሄዱ፣ የተባለው ይፈጸም ዘንድ ወደ ናዝሬት መጡ፣ የተባለው ይፈጸም ዘንድ የተባለ ነው። የቃሉ ሰይፍ ማርያም ክርስቶስን በመሸከሟ ክርስቶስን እግዚአብሔር እነዛ ሴቶች ቅድም ያየናቸው በቤታቸው ሊስተናገዱ ነው እግዚአብሔር የፈቀደው አይደል? ማርያም ግን በሰውነቷ ላይ ሊያርፍ በአካሏ ላይ በስጋዋ ላይ ሊያርፍ የመረጣት ብጽዕት ያላት ፌቨርድ የሆነ ሴት ነበረች። ግን እግዚአብሔር ቃል ሲነግረን ሰይፍ በሰውነቷ እንደሚያልፍ ይህ ደግሞ ለዘመኗ ሁሉ በኋላ ትንሣኤ መሆኑን ክርስቶስ መሆኑን እስከምታውቅ እስከ ጴንጤቆስጤ ቀን ድረስ ማለት ነው። ከባድ ማርያም በመስቀሉ ስር እንደነበረች እግዚአብሔር ቃል ይነግረናል አይደል? እነሆ እናትህ እነሆ ልጅህ ብሎ ለዮሐንስና ማርያምን ሲያያይዛቸው ክርስቶስ ያንን በዓይኗ ያየች ጌታን ስታሳድግ እንከን እንደሌለው ታውቃለች። ከልጆቿ እንደሚለይ ታውቃለች። ጌታ ኃጢአት የለውማ። ወላጆቹ እንደሚያከብር ታውቃለች። ለየት እንደሆነ ታውቃለች። ደግሞ በተነገረው የነዛ ቃላት መላእክት መጥተው መልአኩ ለሷም የነገራት መላእክቶችም ተገልጠው መጥተው ስጦታ ይዘው የነገሯት ሲሞን የተናገራት ያ ሁሉ የትንቢት ቃል በልቧ ተጠብቀው ነበረ አይደል ማርያም። ስለዚህ ስለ ጌታ ለየት ያለ ነገር እንዳለ ታውቃለች። ግን እናት መሆኗ ግን አልቀረም። እናት ስለሆነች ደግሞ ግራ በሚያጋባ ሁኔታ በሰውነቷ ሰይፍ አልፎ ከባድ በክርስቶስ ከባድ መከራን ተቀብላለች። ከባድ መከራን በቃ ልጇን ንጹህ የሆነ ልጇን እንደ ወንበዴ ምድር ሁሉ ወንበዴ በመስቀል የተሰቀለ የተረገመ ነው
በሚባልበት መስቀል ላይ አይኗ እያየ እንደዛ እርቃኗን አርገው ክርስቶስን ሲሰቅሉት፣ ሲያሰቃዩት፣ ሲበድሉት፣ ሲያንከራትቱት ይሄ በፍጹም የታዘዛትን ልጇን ማለት ነው ከልጆቿ ይልቅ በእነሱ ቤት በክርስቶስ ቤት አስቡት። የኢየሱስ ክርስቶስ ወንድሞች እኮ ኃጢአት አለባቸው አይደል? ሁሉም ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎሎታል አይደል? ጌታ ብቻ ነው ኃጢአት የሌለበት እና ይሄ ፍጹም የሆነ ልጇ የሚገርማት ልጇ ወንጀለኛ ተብሎ ከነፍሰ ገዳዮች ጋር በመስቀል ላይ ለዛም ከሚሰቀሉ ጋር ሲሰቀል እንዴት ግራ እንደሚያጋባ እንዴት እንደሚከብ ለዛም ይመስለኛል ዮሐንስን ቤቱ ሰዳት ያለው እናትህ አርጋት በቃ ቅረባት ያ ጴንጤቆስጤ ቀን እስከሚመጣ ድረስ ከባድ ለማርያም ከባድ ጊዜ ይመስለኛል። እና በማርያም ላይም እቺ ፌቨርድ የተባለች እግዚአብሔር የወደዳት ያያትም በሰውነቷ ሰይፍ እንዲያልፍ ልጇ በጣም በሚከብድ ሁኔታ በመስቀል ላይ ሲሰቀል ሲሰቃይ ሲንከራተት ደም ግባቱን ሲያጣ እንድታይ የፈቀደ እግዚአብሔር። ማርያም ደግሞ ህይወቷን ትታለች አይደል? ገብርኤል ወደሷ ሲመጣ ሳክሪፊሻሊን የታዘዘችው አታውቅም እኮ መልአክ መጥቶ ለዮሴፍ ነግሮት ዮሴፍን እንዳትተዋት ከመንፈስ ቅዱስ ነው የጸነሰችው ብሎ እግዚአብሔር እንደሚከላከልላት ዮሴፍን ከሷ ጋር እንደሚያቆይ ከዛ ቤተሰብ እንደሚቀጥል አታውቅም። ነገር ግን ትጸንሻለች ስላት ከዮሴፍ ጋር ያለው ነገር በዛ ላይ ደግሞ በህብረተሰቡ ያለው በድንጋይ ተወግሮ መሞትም አለ አይደል? በህጋቸው ያ ሁሉ ተጸንሳ እርጉዞን አስትገኝ ማለት ነው። ያ ለዛ ነው ዮሴፍ በስውር ሊተዋት የፈለገው ለህግ አሳልፎ ሊሰጣት ያልፈለገው አይደል? ግን ያን ሁሉ ግን ሳክሪፊሻሊ ነው አምና ህይወቷን ሰውነቷን ለእግዚአብሔር ለመለኮት ሐሳብ አሳልፋ የሰጠችው እና በማርያም ላይ ነው ይሄ ከባድ ነገር የመጣው ማለት ነው። እና ይሄን ሁሉ የሚያረጋው እግዚአብሔር እነዚህን ሴቶች ህይወታቸው ነው በቃ መስዋዕት የሆነው ሰውነታችሁን ሕያውና ቅዱስ መስዋዕት አርጋችሁ አቅርቡ ነው የሚለው አለ እግዚአብሔር ቃል። ቅዱስ መስዋዕት ሆነ የቀረበለት ህይወታቸው ነው። ያንን ህይወት ሲያገኝ እግዚአብሔር ክብሩን ሊገልጥ ወደደ፣ ትንሳኤውን ሊገልጥ ወደደ፣ ማንነቱን ሊገልጥ ወደደ በእነሱ ላይ። ግን ይሄ ትንሳኤ ከመምጣቱ በፊት ግን ከባድ መከራ፣ የሚያስጨንቅ መከራ፣ ግራ የሚያጋባ መከራ፣ ሰዎችም እንደ ኢዮብ ጓደኞችም እንዲና እንዲያ የሚያሳይ መከራ በቤታቸው በህይወታቸው በልጆቻቸው እንዲያልፍ እግዚአብሔር ፈቅዷል። ምክንያቱም ካልሞቱ ሊነሱ አይችሉማ። ሞት ከሌለ ትንሳኤ የለም አይደል? ሳክሪፊሻል የሆነ ነገር ከሌለ ትንሳኤ የለም አይደል? ካልወደቅን መነሳትን አናቅም። እግዚአብሔር ታዳጊ ነው ማለት ምንችለው እኮ ታድጎን ስናየው ነው አይደል? እግዚአብሔር ትንሳኤ ነው ማለት ምንችለው ትንሳኤ ሆኖ በህይወታችን ሲገለጥ ነው። ግን እግዚአብሔር ቃል ሰይፍ ሆኖ በሰውነታችን ያልፋል። ራሳችንን ሕያውና ቅዱስ መስዋዕት አድርገን ከሰጠ ነው ማለት ነው። እና እንደ ትልቅ ነገር አየሁት እነዚህ ጋር ሴቶች ጋር ሳክሪፊሻሊ መታዘዛቸውን ነው። መታዘዝ ሲመቸ ምን ታዘዘው አለ አይደል? ወይ ደግሞ ደስ ሲለን ምን ወደው ነገር አሁን ምን እንደው ነገር ፓስተር አርጉ ቢለን ዘለን ሁላችንም መጣለን ሮጠን አይደል? ወይ ማንንም ሰው ቢጠይቀን ምን ወደው ነገር አርጉ ስንባል ልባችን ላይ ስላለ ማረግም ስለምንፈልግ ደስ ብሎ እናረጋለን። ግን ማንፈልገው ነገር አርጉ ቢለን እግዚአብሔር ግን አሁን ስለ እግዚአብሔር ነው የምናወራው። እግዚአብሔር ሙሉ ሁሉ ነገራችንን እንድንሰጠው ነው የሚፈልገው አይደል? ሁሉ ነገራችንን ሙሉ ያለ ምንም መከልከል ሳክሪፊሻሊ የሚያመው ቦታ ላይ ይመጣል እግዚአብሔር። እኛ ምክንያቱም ክልል አድርገን ነው የምንንቀሳቀሰው አይደል? ክልል አለን። እግዚአብሔር የሚደርስበት እግዚአብሔር ማይደርስበት ክልል አለን። እና ከዚህ በኋላ እግዚአብሔር እንደዚህ አርጉ ቢለን ቢናገረን ጆሮአችን እንኳን የተደፈነበት ወይ ህሊናችን መንፈስ ቅዱስ የሚናገረን ህሊናችን የሚናገረን ዝም ያሰኘንበት አለ በእግዚአብሔር። እግዚአብሔር ግን ሙሉ መስዋዕት ነው የሚፈልገው ራሳችንን ሙሉ መስዋዕት አድርገን ለመስጠት። ለዚህ ነው ጌታ ኢየሱስ ክርስቶስ ደጋግሞ ስለ መስቀል ተናግሯል አይደል? ጌታ ኢየሱስ ክርስቶስ በመስቀል አልፎ ነው የተነሳው፣ ሞቶ ነው የተነሳው አይደል? በመስቀል በመከራው አልፎ ነው ትንሳኤ ሆነልን። ለኛም በኩር ሆኖ ያለን አሁን እኛ እኮ ትልቁ ተስፋችን የሚበሰብሰው ማይበሰብሰው ለብሶ ከክርስቶስ ጋር በጉብርሃናችን ሆኖ ለዘላለም ልንኖር ነው። በዚህ ምድርማ ተስፋ ብትናረግ ምን አይነት ምስኪኖች ነን ይለናል ጳውሎስ አይደል? ሐዋርያ ጳውሎስና ክርስቶስ በመስቀል አልፎ በሚያስጨንቅ መንገድ አልፎ ቢቻለህ እቺ ጽዋ ከኔ ትለፍ ብሎ ወደ አባቱ ጮሆ ነገር ግን ፈቃድህ እንጂ ፈቃዴ አይሁን ብሎ በጣም መራራ ነው። በፋሲካ ላይ መራራ አብራችሁ ብሉ ብሏቸው ነበር ክርስቶስ አይደል? መራራው ማነው? እግዚአብሔር ከፋሲካ ሲወጡ እና መራራ የሆነውን ጽዋ ጠጥቶ ነው ክርስቶስ በሞት አልፎ ነው
ትንሣኤ ሆነልን። ትንሣኤ ሆነለት፣ ለኛም ትንሣኤ ሆነልን እና ጌታ ኢየሱስ ክርስቶስ ሲጠራን ምን አለን? ሊከተለኝ የሚወድ መስቀሉን ይዞ ይከተለኝ። በቃ እኔ ሄድኩበት መንገድ ይሄ ነው። መራራ አለው መንገዱ አስቸጋሪ አለው። መንገዱ ላይ እግዚአብሔርን ለመታዘዝ ምንወደውን ብቻ ሳይሆን ማንወደውንም ለማንወደው መንበርከክ፣ ለእግዚአብሔር ቃል መንበርከክ ግዴታ ነው። መንገዱ ይሄ ነው። ስለዚህ መስቀሉን ካልተሸከማችሁ ለኔ ልትሆኑ አትችሉም። ይሄን የተናገረበት ቦታ ጌታ አንደኛ ቦታ እሞታለሁ፣ በአለቆች በፈሪሳውያን ታልፌ ሰጣለሁ፣ ለመከራ ሰጣለሁ ብሎ ጌታ ኢየሱስ ክርስቶስ ሲነግራቸው ቀስ እያለ ነግራቸው ነበር አይደል? ቀስ እያለ ስለሞቱ ስለትንሳኤው እንዳይደነግጡም ይመስላል ጌታ አነጋገር ወደ መጨረሻ አካባቢ እና ደቀ መዛሙርት ሲነግራቸው ክርስቶስ መሆኑን ለጴጥሮስ መገለጥ መጥቶለት ያንን ከተናገረ በኋላ ወስዶ ገሰጸው ይላል። አይሆንብህ ይላል እና ኢየሱስ ክርስቶስ ምንድነው ያለው? እዛ ጋር የሰውን እንጂ እግዚአብሔርን አይደለም የምትወደው፣ የምትፈልገው የሰውን አመለካከት የሰውን ነው። የእግዚአብሔር ሐሳብ ጋር አልተስማማህም። ይሄ ሐሳብ እንደውም ሰይጣን ብሎ ገሰጸው፣ ከጠላት ነውና ገስጾን ያባረረው ሐሳቡ ምንጩን ስላወቀ ጌታ ማለት ነው። እና እዛ ቦታ ላይ ምን አላቸው? እኔ ብቻ እኮ አይደለሁም፣ እናንተም ደቀ መዛሙርቴ መሆን ከፈለጋችሁ መስቀላችሁን ተከትላችሁ ተሸክማችሁ እለት እለት ተከተሉኝ። እና እዛ ጋር ትንሽ አብስትራክት የሚመስል ነገር ጌታ ይናገራል ደጋግሞ። ምንድነው የሚለው? ነፍሱን ሊያድናት የሚወድ ያጠፋታል፣ ነፍሱን የሚያጠፋት ግን ያገኛታል። ትንሽ ግራ ያጋባል አይደል አባባሉ? አብስትራክት ይመስላል። ግን ጌታ ኢየሱስ ክርስቶስ የደቀ መዝሙርነት መስቀልን ተሸክሞ የመጓዝ ክርስቶስን የመከተል እና የትንሣኤ ህይወት በመስቀሉ ካላለፈን የትንሣኤውን ኃይል አንለማመድም አይደል? ከመስቀል በኋላ ነው ትንሣኤ ያለው። እነዚህ ሴቶች ቤት ሞት ሳይመጣ ትንሣኤ አልተገለጠም። ሁሉም ጋር ትንሣኤ ተገልጧል። ኢየሱስ ክርስቶስ ማን እንደሆነ የእግዚአብሔርን የኃይሉ ችሎት የእግዚአብሔርን ማንነት በሞትና በህይወት ላይ ያለውን ስልጣን በህይወታቸው ገልጧል። እነዚህ ሴቶች ከሞቱ በፊት ከትንሣኤ በፊት የነበሩትና ከዛ በኋላ የነበሩ አንድ አይደሉም። ከትንሣኤ ቤታቸው ሞት ከተነሳ በኋላ ሌላ ሰዎች ሆነው ነው የሚገለጡት። ታስታውስ እንደሆነ ሱናማይቷ ሴት 7 ዓመት ረሃብ አለ፣ ከዚህ ሀገር ተነስተሽ ውጪ ሲላት እቃዋን ሰብስባ ባሏም ጭምር ቤተሰቧም ወጡ አይደል? ከዛ ከምድራቸው ትንሣኤን አይተዋል። እንዴት አያምኑትም? የእግዚአብሔርን ክንድ ሲገለጥ አይተዋል። የእግዚአብሔር ኃይል በቤታቸው ሲገለጥ አይተዋል። አሁን ያየነውና የሰማነውን እንሰብካለን ነው የሚሉት። አንብበው አይደለም የሚሰብኩት። ግን ይሄ የትንሣኤው ኃይል በእኛ በልጆቻችን በቤታችን እንዲገለጥ መስቀሉን መቀበል አለብን። ያለ መስቀል ያለ ሞት ትንሣኤ የለም። በቤት ውስጥ የሚያስጨንቅ በቤታችን በህይወታችን በኑራችን በግላችን ጠባቡ የሚያስጨንቅ መንገድ ሳናልፍ የትንሣኤው ኃይል አይገለጥም። የትንሣኤው ኃይል የሚገለጠው ከመስቀል በኋላ ነው። ለዚህ ከሆነ ስንጠመቅ አይደል ሞቱን በሚመስል ሞት ተባብረን ትንሣኤውን በሚመስል ትንሣኤ እንነሳለን እንላለን። ምክንያቱም ካልሞትን አንነሳም። ከሞትን ደግሞ ትንሣኤው ኃይል ይገለጣል በክርስቶስ በእኛ ውስጥ። ከዚህ በኋላ ምኖረው ህይወት የኔ አይደለም፣ ምኖረው በክርስቶስ በእኔ ውስጥ ሆኖ ነው አላል ጳውሎስ አይደል? እኔማ ሞቻለሁ ለገላትያን ሰዎች ሲነግራቸው። አሁን አርግ አታድርግ በሚል ህይወት ውስጥ የለሁም፣ እኔ በህግ ውስጥ የለሁም። እኔ ምኖረው የትንሣኤው ኃይል በእኔ የተገለጠ ነው። ምክንያቱም ከክርስቶስ ጋር በመስቀሉ ላይ ዓለምን ከስጋው ጋር ሰቅያለሁ። ትምክቴ ያ ነው ይላል አይደል? ዓለም እና እኔ ዓለም ለስጋ የተሰቀለበት መስቀሉ ነው። ኃይል ያለው እዛ ውስጥ ነው። የትንሣኤ ጉልበት ያለው እዛ ውስጥ ነው። ለዚህ ነው እኮ የመስቀሉ ቃል ለሚጠፉ ሞኝነት ነው አይደል? ለኛ ለምንድን ግን ኃይላችን እዛ ላይ ያለው እምነት እዛ ላይ ነው ያለው። የእግዚአብሔር ክንድ የሚገለጠው በዛ ውስጥ ነው። ግን ምንድነው የሚመክረን እግዚአብሔር? መስቀላችሁን እለት እለት ተሸክማችሁ ተከተሉኝ። ነፍሱን ሊጥላት የሚወድ ያገኛታል፣ ነፍሱን ሊያገኛት የሚጥላት ደግሞ ያገኛታል ያለው ምናልባት ይገልጥ እንደሆነ ከብሉይ ኪዳን ከዳዊት ታሪክ አንድ ቃል አነባለሁ። የሳሙኤል ቀዳማዊ ሳሙኤል ምዕራፍ 27 ላይ ነው። ያወጣችሁ ስለ ዳዊት ሁላችን እናውቃለን። ግን ዳዊት ከተቀባ በኋላ ጎልያድን እንደዛ ከእግዚአብሔር ጋር ሆኖ በእምነት ባንዲት ጠጠር ከጣለ በኋላ
እነዛ ሴቶች በዘመሩት ዝማሬ በዘፈኑት ዘፈን ዳዊት እልፍ ገደለ ብለው ሳኦል ውስጥ ቅናት ገባ። ከዛን ቀን ጀምሮ ሳኦል በክፉ አይን ያየው ነበር ይለናል እግዚአብሔር ቃል። ከዛን ጊዜ ጀምሮ ሳኦልን ያሳድደው ጀመር አይደለ? በምድረ በዳ 13 ዓመት ይመስለኛል በጣም በሚያሰቅቅ አንድ ሰው መንግስት ነው አንድን ሰው የሚያሳድደው። እና ዳዊት ደግሞ አብሮት የነበሩ ሰዎች የተለያዩ ሰዎች ናቸው፣ ግን እነሱን እረኛ ሆኖ እነሱን እየመራ በምድረ በዳ ይንከራተት ነበር ዳዊት። ሳኦልን ከአንድ ጊዜም ሁለት ጊዜ እግዚአብሔር አሳልፎ ሰጥቶት ነበር። ከሱ ጋር የነበሩ ሰዎችም እግዚአብሔር እኮ የተናገረልህ ቀን ይሄ ቀን ነው አሳልፎ ሰጥቷልና በቃ አሁን ንግደለውና ተገላገል ብለውት ነበር። ዳዊት ግን መስቀሉን የመረጠው አይደል? ኖ ኖ ኖ እግዚአብሔር የቀባው ላይ እጁን ዘርግቶ የሚነጻ የለምና እጄን አላነሳም። እንደውም አንድ ሰዓት ላይ ልብሱን በቆረጠ ጊዜ አዘነ በጣም ልብሱን፣ ምክንያቱም የተቀባ ንጉስ ስለሆነ ልብሱን ቆረጥኩ ብሎ ዳዊት እንኳን በጣም አዝኖ ነበር። ግን አንድ ቀን ዳዊት ይሄ እምነት ይሄ የመስቀሉ ጉዞ የሰለቸው ይመስላል። ምዕራፍ 27 ላይ ያታከተው የደከመው እግዚአብሔር ቃል ሲናገር ምሳሌ 13 ላይ ይመስለኛል የምትዘጋይ ተስፋ ነፍስን ታሳዝናለች ይላል አይደል? ሴክን ታረጋለች፣ ታዝላለች፣ በቃ ተስፋን ታስጥላለች ስትዘጋይ። እግዚአብሔር አንዳንድ ጊዜ በቃን እስከ መጨረሻ ይወስደናል አይደል? ያ የተስፋ ቃል ዮሴፍ ሞተ ተብሎ ለያዕቆብ እንደተነገረው የተነገረን የተስፋ ቃል እስከሚሞት የሞተ እስከሚመስለን እግዚአብሔር ዘንድ አይሞትም። እኛ ግን በቃ ብለን ተስፋ እስከምንቆርጥ በቃ ያልባልነው ነገር እግዚአብሔር መምጣት ይወዳል ክብሩ ሙሉ በሙሉ ሊገልጥ ሲል አይደል? እና ወደ መጨረሻ አካባቢ ወደ ምናልባት 1 ዓመት ተኩል 2 ዓመት ዳዊት በኬብሮን ሊነግስ ካለበት ጊዜ በፊት ማለት ነው አስቀድሞ ምን ይለናል እግዚአብሔር ቃል? ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም፣ ሳኦልም በእስራኤል አውራጃ ሁሉ እኔም መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊት ምን አለ? አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም፣ ሳኦልም በእስራኤል አውራጃ ሁሉ እኔም መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊትም ከእርሱ ጋር የነበሩትን 600 ሰዎች ተነስተው ወደ ጌት ንጉስ ወደ አሜህ ልጅ ወደ አንኩስ አለፉ። ዳዊትም ሰዎችም እያንዳንዳቸው ከነቤተሰቡ ከአንጉስ ጋር በቤት ውስጥ ተቀመጡ። ከዳዊት ጋራም ኢዝራኤላዊቱ አኪናሆም የቀርሜሎሳዊ የናባል ሚስት አቢጊያም 2 ሚስቶቹ ነበሩ። ሳኦልም ወደ ጌት እንደኮበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም። አሁን ዳዊት የተሳካለት ይመስላል አይደል? አልፈለገውም። በቃ የፈለገው ምንድነው? ከሳኦል ክልል ከሳኦል ከሚፈልገው ከሚያስጨንቀው ሊገለው ላጠፋው እሱንም ቤተሰቡንም ከሚፈልገው ለመዳን የፈለገውና ዳዊት ምን አለ? አንድ ቀን በሳኦል እጅ ሳልወድቅ አልቀርም። ይሄ ሐሳብ ከእግዚአብሔር አይደለም አይደል? እግዚአብሔርማ ለዳዊት ያየለት መሲሁ ከሱ እንደሚወጣ ለዳዊት ያየለት ሻሎም የሆነው ሰለሞን የመሲሁ ንጉስ ምሳሌ ሆኖ ከአብራኩ እንደሚወጣ ለሱ ያየለትማ ገና ረጅም 40 ዓመታት እስራኤልን እረኛ ሊሆን ስለ ባሪያዬ ስለ ዳዊት እያለ ነገስታትን ይምራል አይደል? እግዚአብሔር ስለ ባሪያዬ ስለ ዳዊት ስልችን ከተማ እከልላታለሁ። ገና ረጅም የመሲሁ ታሪክ በዳዊት ውስጥ አለ። ግን ዳዊት ግን አንድ ቀን ፈራ፣ እምነቱ ከዳው ማለት ነው ወደ መጨረሻ አካባቢ። እና በዛን ጊዜ ምን ማድረግ ፈለገ? ራሱን ሊያድን ፈለገ። ምን ብሎ ነበር እግዚአብሔር? ከዚህ በፊት ትንሽ ጥቂት ምዕራፍ በፊት 22 ላይ ይመስለኛል ነብይ ልኮ ምን ብሎት ነበር እግዚአብሔር? ከአይሁድ ከተሞች አትውጣ ተቀመጥ ብሎት ነበር። በአይሁድ ከተሞች ተቀመጥ። ሳኦል እኮ ያሳድደዋል፣ ግን እግዚአብሔር በድንቅ አዳኝነቱን በማምለጫ አለት እየመጣ አይደል? እግዚአብሔር ሳኦልን እያስደነገጠ እግዚአብሔር በተለያየ መንገድ ዳዊትን ያስመልጠው ነበር። እንደውም ዮናታን ሁሉ መጥቶ እኮ ጠይቆታል። ከሳኦል እጅ የተሸሸገው ዳንኤል ልጅ እንኳን መጥቶ ዳዊትን አግኝቶታል። ከሳኦል ግን እንዳያገኘው እንደውም በቀረበው ጊዜ አሳልፎ እየሰጠው ቀስቱን ሰይፉን ከሱ እየወሰደ ዳዊት ነው አይደል የኖረው። ግን ያ ሁሉ ነገር ጠፋበትና ደከመው መጨረሻ ላይ እና ራሱን ለማዳን ነፍሱን በእጁ አረጋት ማለት ነው። እውነትም እንዳለው ከሳኦል ተሸሸገ፣ እንዳለው ከሳኦል ጉድጓድ ከሳኦል ወጥመድ ከሳኦል ክልል ወጣ። ሳኦልም ዳዊት መፈለግ ከዚህ በኋላ አልፈልገውም፣ ከኔ ክልል ወጥቷል፣ ተውኩኛል፣ አቆመ። ነገር ግን ታሪኩን ዝቅ ብለን ስናይ ዳዊት ወደ ጠላት መንደር ነው ሄዶ አይደል? ፍልስጤም የእስራኤል አንደኛ ጠላት ነው በተለይ በዛን ጊዜ። እና ጠላት መንደር ነው ሄደውና አንኩስም ይላል ቁጥር 12 ላይ
በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል። ስለዚህ ለዘላለም ባሪያ የሆነኝ ዘንድ ዳዊትን አመነው። አይገርምም? ይሄ እስራኤልን ሊታደግ የተቀባ መሲሁ ከውስጡ ሊወጣ የተቀባ ዳዊት፣ ይሄ እግዚአብሔር በዘላለም ሐሳቡ ያየው እንደ ልቤ ያለው ማለት ነው የመረጠ ከወንድሞች መካከል የቀባው ዳዊትን ምናላ አንኩስ በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗልና ባሪያ ይሆነኛል። አይገርምም? ባሪያ ሊያረገው ጠላት እጅ ነው ዘሎ የገባው ማለት ነው። እና 28 ላይ ስንሄድም እንዲህም ሆነ በዚያ ወራት ከእስራኤል ጋር ቁጥር 1 ነው ማነበው። እንዲህም ሆነ በዚያ ወራት ከእስራኤል ጋር ይዋጋ ዘንድ ፍልስጤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ። አንኩስም ዳዊትን አንተና ሰዎች ከኔ ጋር ወደ ሰልፍ እንድትወጡ በእርግጥ እወቅ አለው። ዳዊትም አንኩስን አሁን ባሪያ የሚያደርገውን ታያለህ አለው። አንኩስም ዳዊትን እንግዲህ በዘመኑ ሁሉ ራሴን ጠባቂ አደርገዋለሁ። በምድር ላይ እኮ አይኖች ያሉት የእግዚአብሔር ዳዊት ላይ ነው። ጠላት መንደር ሄዶ ጠላት ምን አለ? በዘመኔ ሁሉ ባሪያ አደርገዋለሁ አለ። በቃ ይገዛልኛል። ደግሞ ምንድነው እዚህ ጋር የሆነው? ፍልስጤምና እስራኤል ጦርነት ላይ ናቸው አይደል? በተደጋጋሚ በዛን ወቅት እና ፍልስጤም ለጦርነት ሲነሳ ዳዊትን ከነሱ ጋር የተቀባውን እስራኤልን ሊታደግ የተቀባው ዳዊት እስራኤልን ሊወጋ ወጣ ማለት ነው። ወንድሞቹን ሊታደግ የተቀባው ዳዊት ጠላት መንደር ሄዶ ከጠላት ጋር ተባብሮ የራሱን ሕዝብ ሊወጋ ተነሳ ማለት ነውና እግዚአብሔር በጣም በሚደንቅ ሁኔታ እግዚአብሔር ታማኝ አይደል? በድካማችን የማይፈርድ ሩህሩህ አምላክ አይደል? በዳዊት አልፈረደበትም አይደል? በኋላ ላይ ዋጋ ቢከፍልም ዳዊት ግን ዳዊትን ታደገው። በጣም በሚያስደንቅ ሁኔታ መኳንንቶቹ ዳዊትን አንፈልግም ብሎ በፊታቸው ሞገስ አጥቶ እግዚአብሔር ዞር አረገው። ከዛ ወንድሞቹን ደም ከማፍሰስ ያ የተቀባውን ቅባት ወንድሞቹን ከመውጋት እግዚአብሔር ታድጎ ሲያወጣው እናያለን ምዕራፉ መጨረሻ ላይ እና 30 ላይ ስንመጣ ግን ቂቅላግ አለ። ዋጋ ሳይከፍል አይደለም። ምክንያቱም ዳዊት ህይወቱን በእጁ አድርጓል። ነፍሱን ይሄ የጠብቀው የነበረው የእስራኤል አምላክ ይሄ የጠብቀው የነበረው እግዚአብሔር የቀባው እግዚአብሔር ከልጅነቱ ከአንበሳ ያዳነው እግዚአብሔር ጎልያድን የጣለለትን እግዚአብሔር ያንን ረስቶ ነፍሱን በእጁ አድርጎ ነበር። ነፍሱን በእጁ በማድረጉ ጠላት መንደር ሄዶ በጣም ከባድ ጥፋት ሊያጠፋ ሲል ከዛ ግን ቂቅላግ ጋር ሲመጣ የከፈለው ዋጋ እጅግ ከባድ ነው አይደል? ቂቅላግ ተቃጥላ ሴቶችና ወንዶች ልጆቻቸው ተማርከው አማሌቅ መጥቶ ምንም ነገር ሳያስቀሩላቸው እንደውም ኃይል እስከሚያጡ ድረስ አለቀሱ ይላል። በጣም ዳዊት በምድረ በዳ እኮ እንደዚህ አልሆነም። እግዚአብሔር ጥበቃ ውስጥ እያለ በሞገስ ነው እየተንከራተተ። ምክንያቱም እግዚአብሔር በመደበለት እሱ በመደበው ይላል አይደል? በዛ በለቅሶ ሰፈር እግዚአብሔር በረከትን አዟል። የአማልክት አምላክ በዚያ ይታያል። ዳዊት ግን ከዛ እግዚአብሔር ከመደበለት ፈቀቅ አለ። ለምን? ነፍሱን ሊያድን አብሮት ያሉትን ቤተሰቡን በእጁ አደረገ። ሊያድናት ፈለገና አጣት። ታድኗ ስትፈልጉ ታጣላችሁ አለን ጌታ ኢየሱስ ክርስቶስ። ምንድነው የሚለን? በእኔ እጅ ነው መዳን ያለው። ማዳን አትችሉም። ልጆቻችሁን ማዳን አትችሉም። ራሳችሁን ማዳን አትችሉም። ካልተዋችሁልኝ ካልሰጣችሁኝ ታጠፋላችሁ። ልታድኑ ከፈለጋችሁ ለእኔ ነው መጣል ያለባችሁ። ይህ ደግሞ ከእግዚአብሔር ዘንድ በእምነት የሚሰጠን ነው። እግዚአብሔርን ለምነን ፊቱን ፈልገን ልጆቻችንን እንኳን ልጆቻችንን አይደለም ራሱን ነው የሚለው እኮ ራሱን ይካድ ነው የሚለው አይደል? ራሳችሁን ካዱ። ይሄ ዋጋ ያስከፍላል። መስቀሉ ዋጋ ያስከፍላል። ራስን መካድ፣ ክርስቶስን መከተል፣ ሁሉን ለጌታ ጥሎ መከተል ዋጋ ያስከፍላል አይደል? አንዳንድ ጊዜ ሳክሪፊሻሊ ነው። ምክንያቱም እንጎዳበት ይኖራል። ጳውሎስ ለቆሮንቶስ ሰዎች ሲናገር ምን ይላል? ብትታለሉ አይሻላችሁም? ምን አላቸው አይደል? በፍርድ ቤት ሄዶ ሲፋረዱ አህዛብ ጋር ሲፋረዱ እንዴ ገንዘብ ነው የምትከራከሩበት? ምንድነው ያጣላችሁ? ብትታለሉ አይሻላችሁም ወይ? የጌታን ስም ከምታስነቅፉ። በመስቀል ውስጥ ነው የትንሣኤ ጉልበት የሚገለጠው እና በመስቀል ውስጥ ዋጋ ተከፍሎ ለራስን ለጌታ ትቶ የራስ ክርስቶስ ደግሞ ጣሉት ሚለን የሙሴ ወላጆች እንደጣሉት ለአውሬ አይደለም እኮ እግዚአብሔር። ነገር ግን ለሱ እጅ ነው የዘላለም ክንዶች በበታችን ናቸው ይላል አይደል? ለሱ ክንድ ነው ምንተው፣ ለሱ እጅ ነው ምንተው፣ ለሱ ሰጥተነው እኛ እንድናርፍ ነው። ሸክማችሁን ወደ እኔ ይዛችሁ ኑ። ለኛ አዘጋጀልን አለ ቀሊል የሆነ ሸክም፣ ጸጋ ያለበት ሸክም፣ መንፈስ ቅዱስ ያለበት ሸክም፣ እግዚአብሔር የሚሰማበት ሸክም፣ ድምጹ የሚሰማበት ሸክም። በዛ በለቅሶው እግዚአብሔር ራሱ ለክቶ ቴምፕሬቸሩ ለክቶ ነው የሚሰጠን እኮ። ምንጠፋበትን አይሰጠንም አይደል? መስቀል ሲሰጠን
ለክቶ ነው የሚሰጠን። ግን ከመስቀላችን ጋር ስንታገል ዘመናችን ያልፋል። ከመስቀላችን ብንገስጸው አይሄድም፣ ተገስጾ አይሄድም አይደል? በጾም በጸሎት አይሄድም። ጳውሎስንም ብሎታል 3 ጊዜ ጸልይ አይደል? ነገር ግን በድካሜ ጸጋ ይገለጣልና በቃ ዝም ብለህ ኑር። በዛ ጸጋ የምትቀበልበት ነው። በቃ ኃይል የምትቀበልበት ነው። የትንሣኤውን ጉልበት የምትቀበልበት ነው። ይሄን ካልሰጠሁ ትጠፋለህ፣ ትታበያለህ። ትዕቢት ደግሞ ቀጥሎ የመጣው ውድቀት ነው። ላንተ ብዬ ነው። ስለዚህ ሚሻልህ ከመስቀል ጋር ተስማምተ ጳውሎስም አለ በድካም ይመካለው አለ። እግዚአብሔር የረዳው ሰው በድካም ውስጥ ጸጋ እንደሚገለጥ መንፈስ ቅዱስ ይሰማል። መንፈስ ቅዱስ በቀን በቀን ይሰማል። ይናገራል እኮ ይናገራል አይደል? ሰው እኮ በአንድም በሌላም እግዚአብሔር ይናገራል። ስለማናስተውል ነው። ግን መስቀላችንን ገፍተን ከመስቀላችን ጋር እየተከራከርን እየተጣላን እለት እየተሟገትን ከእግዚአብሔር ጋር የትንሣኤውን ኃይል አናየውም። በቤታችን የትንሣኤ ኃይል እንዲገለጥ አደራረጉን እኮ ሊያሳየን ይፈልጋል እግዚአብሔር። እጁን ሊያሳየን ይፈልጋል። ክንዱን ሊዘረጋልን እኮ ይፈልጋል። እግዚአብሔር እኮ እልፍ ሊያረገን ይፈልጋል። ያ የተራብነው የእግዚአብሔር ክብር በመካከላችን እንዲገለጥ ይፈልጋል እኮ እግዚአብሔር። መንፈስ ቅዱስ እኮ ይፈልጋል። እደጅ ቆሜ አንኳኳለሁ ያለው ጌታ ያንኳኳል እኮ። ልጄ ሆይ ያንን ተይው፣ ይሄን ተይው፣ በቃ ለኔ ተይው፣ እመኝኝ፣ ለኔ ጣየውና አደራረጌን አይተሽ ተንከባለሽ ታመሰግኝኛለሽ። ለኔ ተውና አደራረጌን አይተህ ተንከባለህ። በቃ ካይምሮ በላይ የሆነ የእግዚአብሔር ክንድ አንዳንድ ጊዜ ለመመስከርም ይከብዳል አይደል? እግዚአብሔር ያደረገውን ነገር ለመናገር ለሰዎች የሚከብደንም አለ። ግን በዛ ውስጥ ማን እናያለን? ክርስቶስን። በቃ ይገለጣል እግዚአብሔር የኃይሉን ችሎት። ከሁሉ በላይ የኃይሉን ችሎት ታውቁ ዘንድ አላለም ጳውሎስ ሲጸልይ ለኤፌሶን ሰዎች? የኃይሉን ችሎት ሊያሳየን ይፈልጋል። በህይወታችን በተሰጠ ህይወት መስቀሉን በተሸከመ ህይወት እና መስቀላችሁን አትግፉ። መስቀሌ ምንድነው ብሎ ምን ጸልይ እኮ እግዚአብሔር ይገልጣል እኮ። የሚገሰጸውን ያሳየናል። ደግሞ ጾም ጸሎት የሚያዝበትን ያሳየናል። ደግሞ ጸጋ የምንቀበልበትን እኮ ቅረቡ እንማር ነበር ሰሞኑን አይደል? ወደ እግዚአብሔር ቅረቡ። ወደሱ በቀረብን ቁጥር ከሱ ጋር የግል ሪሌሽንሺፓችን እየጨመረ ሲመጣ እግዚአብሔር እኮ ሁሉም በየአይነቱ ያሳየናል። እና መቀበል ያለብንን ተቀብለን ዋጋ ካልከፈልን መስቀል አልተሸከምንም። ለክርስቶስ ዋጋ ስለኔ ነው የሚለው እዚህ ቃሉ ላይ ስለኔ መስቀል ሁሉን የማይተው ስለኔ ብሎ ሌላ ቦታ ላይ ጌታ ኢየሱስ ክርስቶስ ይሄን ቃል የተናገረበት እናቱን፣ አባቱን፣ ወንድሙን፣ እህቱን፣ ቤተሰቡን ስለኔ ይልቅ የምትል ቃል አለች እዛ ጋር። ቤተሰብ አትውደደው አይደለም አይደል? ፍቅር ነው እግዚአብሔር እንኳን ቤተሰባችንን ሁሉም በክርስቶስ እንድንወድ ነው። ጥሪያችን ራሱ ተጠቅልሎ ፍቅር ነው አይደል? ሕግ ሁሉ በፍቅር ላይ ነው የታሰረው። ነገር ግን ምን ይላል? ከኔ ይልቅ ምን ማለት ነው? ለልጁ ብሎ ለባሉ ብሎ ለሚስቱ ብሎ የእግዚአብሔርን ቃል የሚሽር ከሆነ ከኔ ይልቅ አይወደኝም። ይሄ እኮ ነው እግዚአብሔር እኮ በቃሉ ነው የሚመዝነን። የተጻፈልን አለ አይደል? ሚስት የምትሆንበት አለ። አሁን እግዚአብሔር የሰጠን ስርዓት አለ። ዲቫይን ኦርደር አለ አይደል? ዲቫይን ኦርደር ክርስቶስ ራስ ነው። ከክርስቶስ በኋላ ባል አለ፣ ከዛ ሚስት አለች፣ ከዛ ልጆች አሉ። ይሄን ስርዓት ገልብጠን እግዚአብሔር አይገለጥም። ፈረንጆች እንኳን ሲናገሩ when the pattern is right the glory falls ይላሉ። ብዙ ጊዜ ለቤተ ክርስቲያን ይሄ ይነገራል። ፓተርኑ ሲስተካከል እግዚአብሔር መስራት ይችላል። በቤታችንም ይሄን ፓተርን ሳንጠብቅ ግን ይሄ ፓተርን ግን ዋጋ ያስከፍላል። ይሄ ፓተርን ግን በህይወት ሲመነዘር ሪስክ አለው። ይሄ ፓተርን ግን በህይወት ሲመነዘር ሁሉም ሰው በቦታው ሊገኝ ስለማይቻል ማለት ነው። ይሄ ደግሞ እግዚአብሔር ሳያውቀው ቅድም ሂሩት እየተጸልይ ነበር በልዑል መጠጊያ። እኛ በልዑል መጠጊያው ጥላ ስር ካደርን እግዚአብሔር ከጸጉራችሁ አንድ እንኳን ያለኔ ፈቃድ አይወድቅም ብሏል አይደል? ሰይጣን እንኳን እነ ጴጥሮስን ሊያበጥር ሲፈልግ ለመነ ነው የሚለው እግዚአብሔር ቃል። ለምኖ እኮ ነው። ኢዮብንም እኮ እግዚአብሔር ፈቅዶለት ነው አይደል? እግዚአብሔር ሳይፈቅድ እኮ የሚሆን የለም። ግን እምነት ስለሌለን ስለምንፈራ እንደ ዳዊት ነፍሳችንን በእጃችን ስለምናኖር ራሳችንን ለማዳን ስንሟገት የእግዚአብሔር እጅ ተይዟል። በቤታችን እንዳይገለጥ፣ በልጆቻችን እንዳይገለጥ፣ በቤተ ክርስቲያን እንዳይገለጥ፣ በስራ ቦታም እኮ ይገለጣል እግዚአብሔር።
ጌታ እኮ ነው እያልን እንድንሰራ እኮ ነው የሚፈልገው። ክንዱን እያየን እጁን እያየን ጌታ እኮ ነው እያልን እየተደነቅን እለት እለት እያመሰገን ነው እንጀራችን ከሰማይ እንደሆነ እያየን እያመሰገንን በመፍራትና በመንቀጥቀጥ እግዚአብሔር ክብሩን በሄድንበት ሁሉ በእኛ በልጆቻችን ሊገልጥ ይፈልጋል። ግን ያለ መስቀል ዋጋ ያልከፈለ ክርስቶስን መከተል አይደለም። ስለ መዳን አልተናገረም ጌታ፣ ስለ ደቀ መዝሙርነት ነው የተናገረው። ደቀ መዝሙሬ ሊሆን የሚወድ መስቀሉን እለት እለት ይዞ ይከተለኝ። ጌታ እኮ በመስቀሉ ላይ ሃሌሉያ እያለ አይደለም ሄደው፣ እየሳቀ አይደለም አይደል? የደም ላብ እያላበው እያማጠ ነው። መስቀሉ እኮ ያማል። መስቀሉ እኮ የምንሰራበት ነው ለኛ። ክርስቶስስ የሚሰራው የለውም። እኛ ግን ባህሪያችን የሚሰራበት ትሁታን ምን ሆነበት የእግዚአብሔር ዋናው ሐሳብ እኮ ተጠቅልሎ የክርስቶስን መልክ እንድንመስልለት ነው የሚፈልገው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁ መልክ እንዲመስሉ አስቀድሞ ወስኗል። የልጁን መልክ እንድንመስል ነው የሚፈልገው። የክርስቶስን መልክ ምን መስለው በአስተሳሰባችን፣ በባህሪያችን፣ በአወጣጣችን፣ በአገባባችን ለምን በእኛ ተጠቅሞ ዓለምን መማረክ ይፈልጋል። በእኛ አልፎ እኛ ከቤታችን መውጣት አቅቶናል ከመስቀል ጋር እየተጣላን፣ ግን ከኛ አልፎ የትንሣኤው ጉልበት እየተገለጠ ያላመኑ ቤተሰቦቻችን እግዚአብሔርን ክንድ እንዲያዩ እግዚአብሔር ይፈልጋል። በዙሪያችን ያሉ የእግዚአብሔርን ስም መልካሙን ስራችንን እያዩ ማለት ነው። ብርሃናችን እየበራ በስራ ቦታ ትህትናችን ለአመታት ትሁታን ስንሆን ለአመታት እንደ ማርያም ባሪያ ስንሆን ስንዋረድ የባሪያይቷን ውርደት አይተዋልና ነው የሚለው አይደል? ለረጅም ጊዜ በእግዚአብሔር እጅ ስር ዝቅ ብለን ምክንያቱም አለቆቻችሁን ተገዙ ስለሚል መስቀል እኮ ነው። ጌታን በዋጋ ከፍለ የምንታዘዝበት ሁሉ የእግዚአብሔር መስቀል ነው እና ግን ለልጆቻችን ስንል አንዳንድ ጊዜ ለልጆቻችን ስንል የእግዚአብሔርን ቃል እንሽራለን አይደል? ስለምንፈራ እምነት ስለሚጎለን መስቀልና እንሸከምም። ለምን ምናድናቸው ስለሚመስለን በእጆቻችን የያዝናቸው ስለሚመስለን ልጆቻችንን ስለምንሰበሰብ በራሳችን እንገባበታለን። የኛ እጅ ግን ያበላሻል። የኛ እጅ አይሰራም። ዳዊት ሄዶ ቂቅላጋ እንደገባ ማለት ነው። ከእግዚአብሔር ታደገው። እግዚአብሔር በዛ ቦታ ላይ መጥቶ ግን እጅግ አልቅሶ ዳዊትን ሊወግሩት ወንድሞቹ ተነሱ ይላል እዛ ቦታ ላይ። ይህ በፍጹም በእግዚአብሔር እጅ በነበረ ጊዜ መስቀሉን ተሸክሞ በነበረ ጊዜ አልተፈጸመበትም። አሁን ግን ወጥቷል፣ ፈቀቅ ብሏል ከእግዚአብሔር። በፊቴ ተመላለስ እንዳለው አብርሃምን ከእግዚአብሔር መንገድ ፈቀቅ ስላለ ዳዊት ነፍሱን ሊያድን ስለወጣ አጣት። እንደውም እግዚአብሔር ባይታደገው ምህረቱ ባይሆን እኮ ቂቅላግ ሰፈር ሄዶ እኮ አንድም ሳይነካ ሙሉ ምርኮ በዛን ጊዜ ሁሉ ሴቶቻቸውን አልደፈሩ፣ ልጆቻቸውን አልገደሉ፣ አንድ ነገር ሳይሆኑ ይሄ መሐሪ እግዚአብሔር ዳዊትን ስለሚወደው ጠበቀለት እንጂ እኮ አልቀው ነበር ሁሉም። ለምንድነው? ነፍሱን በእጁ ስላረገ እና ነፍሳችሁን በእጃችን አርገን አናተርፋትም። ልጆቻችንን በእኛ እጅ አርገን ቤት ውስጥ እየተከራከርን ከሌላ ሰው ጋር እየተሟገትን ከአስተማሪ ጋር እየተሟገትን በዛ ውስጥ የእግዚአብሔር ክንድ አይገለጥም። ዝቅ ባልንበት እምነት በሆነልን እግዚአብሔር እነዚህ ሴቶች ቤት ሞትን አምጥቶ ትንሣኤ እንደገለጠ በሞት ጥላ ውስጥ እንኳን ብናልፍ በአስቸጋሪ ባነጋጋሪ ነገር ውስጥ እንኳን ብናልፍ በእግዚአብሔር መንገድ ውስጥ ካለን ለክብሩ መገለጫ ነው። ምክንያቱም የማን ኃጢአት ነው ሲሉት እኮ የእናቱም የአባቱም አይደለም የእግዚአብሔር ክብር እንዲገለጥበት ነው ብሏል አይደል? እና እግዚአብሔር በእያንዳንዳችን በቤታችን በግል ህይወታችን በልጆቻችን ክብሩ ሊገልጥ ይፈልጋል። ግን መስቀሉን ሳንገፋ መስቀሉን ተቀብለን መስቀሉ ላይ ፎከስ አድርገን ትንሣኤ ያለው ከመስቀል በኋላ ስለሆነ ማለት ነው። የኛም ባህሪ እንዲሰራ እግዚአብሔር ዋና ዓላማው እሱ ነው። እኛ መስቀል ሲሰጠን በሳቱ ሲያሳልፈን ምናልባት ማይመቹ ሰዎች ጋር ብንኖር ማይመቹ ስራ ቦታ ቢሆን ልንሰራባቸው እኮ ነው። የክርስቶስን መልክ እንድንመስል ነው። እንፈተናለን አይደል? ያልተፈተኑ እኮ የሉም። እቺን ብቻ እንዳላረዝም ቶሎ ለመጨረስ ሞክራለሁ። ሕዝቅኤል ንጉስ ሕዝቅኤል ማለት ነው 29 ላይ በ25 ዓመቱ እንደነገሰ እግዚአብሔር ቃል ይነግረናል አይደል? እና ቤተ መቅደሱ እንዴት አድርጎ እንዳጸዳ ምን አይነት አስደናቂ ተሐድሶ እንዳመጣ። እንደው ያቺ ምድር ጣዖት አምልካ የምታመልካት መስልም የመጣው ተሐድሶ ሌዋውያኖቹን ሰበሰበ፣ ካህናቶቹን ሰበሰበ፣ ቤተ መቅደሱን ከፈተ፣ ቀድሶ አላቸው፣ የረከሰውን አውጡ አላቸው፣ መዘምራኖቹን አሰለፈ። እንደውም በጣም የሚገርመው ወጣት ልጅ ነው፣ ንጉስ ነው። ግን ካህናቶቹ ምን ይላቸዋል? እግዚአብሔር በፊቱ እንድትቆሙ
ልታጥኑለት መርጧቸዋልና በርቱ ይላቸዋል። ያበረታታ ካህናቶቹን ከያን ሁሉ ካረገ በኋላ እግዚአብሔር ከሰለሞን ጊዜ ጀምሮ እንዲህ አይነት ፋሲካ አልተደረገም ይላል። በሕዝቅኤል ዘመን የነበረው ፋሲካ እግዚአብሔር ደስ ያሰኘ ሙሉ በሙሉ ብዙዎቹ ነገስታት እግዚአብሔር እንኳን ቢያከብሩ በኮረብታ ላይ የነበረው መስገጃ አላስወገዱም ይላል። ሙሉ በሙሉ እግዚአብሔርን አላመለኩም ብዙዎቹ፣ ጥቂት ናቸው። ሕዝቅኤል ግን ሙሉ በሙሉ በፍጹም ልቡ እግዚአብሔርን ተከተለ፣ መከናወንም ሆነለት እና ቁጥር 32 ላይ ስንደርስ ምን ይላል? ከዚህም ነገርና እምነት በኋላ ሰናክሬም ይሁዳ ገባ ይላል። እንግዲህ አስቡት፣ አይገባውም አይደል? ንጉስ ሕዝቅኤል አይገባውም ነበረ። እሱ ሞት አይገባኝም ብሎ በኋላ ጸልዋል። ይህን ሁሉ አድርጌያለሁ፣ ቅንነት አድርጌያለሁ፣ አትግደለኝ እግዚአብሔር ሆይ ብሎ አልቅሶ እድሜ ተጨምሮለታል። በዛ እድሜ ግን እግዚአብሔርን አላከበረም። ግን በዚህኛው ጊዜ ላይ ግን ስታዩት አመጣጡ ሁሉ የሆነ ነገር እንዴት በአንድ ጊዜ በአንድ ንጉስ ደግሞ ምን ይላል መጨረሻ ላይ? በድንገት ሆነ፣ ይሄም ነገር በድንገት ሆነ ይላል። የእግዚአብሔር ጣት ካልሆነች በስተቀር ያን አላረገችም። ያ ሁሉ የተጠቀመበት እግዚአብሔር በዛ ልክ እግዚአብሔርን በፍጹም ልቡ ቅን ነገር አደረገ። እንደ ዳዊት እንደ አባቱ የተባለለት ሰናክሬም እንደ ወራጅ ውሃ ነው፣ እንደ ጎርፍ እየመጣ አካባቢውን እየጠረገ ሰሜኑን ሳይቀር አካባቢውን ሳይቀር አህዛብን ሳይቀር ሰናክሬም እግዚአብሔር ለቆለታል። እየጠረገ ነገስታትን መጥቶ እሱ ጋር የተናገረው ንግግር በጣም ነው የሚያስፈራው። እንኳን በዛን ጊዜ አይደለም እኛ እንኳን አሁን ኢሳይያስ 36 37 ስናነበው ያስደነግጣል ድንፋታው። በጣም ብዙ ነገር እንደውም እግዚአብሔር ልኮኝ ነው ሁሉ ይለዋል። እንደውም አንድ ቦታ ላይ ምን ይለዋል? ፈረስ እንሰጣለሁ ፈረሰኞች ካሉ ሁሉ ይለዋል። ከማሾፉ የተነሳ ማለት ነው። እና በራሳቸው ቋንቋ እንዲፈሩ ምንድነው በፍርሃት ሊመታቸው ነው የመጣው። እውነትም የሆነ ሰዓት ላይ ሕዝቅኤል ፈራ አይደል? ሕዝቅኤል ደነገጠ፣ ተናወጠ በጣም። ግን ወደ ኢሳይያስ ነው ሄደው። ሲፈራ ወደ እግዚአብሔር ነው ሄደው። ደብዳቤውን ይዞ ወደ እግዚአብሔር ነው ሄደው። ተፈተነ። ከዚህም ነገር በኋላ እግዚአብሔር አብርሃምን ፈተነው ይለናል አይደል? አብርሃም ለይስሐቅን ሰጥቶት አብርሃም አጋር እና እስማኤል ከወጡ በኋላ እነዛ የፍልስጤማውያን መጥተው አቢሜሌክ ጋር ስምምነት ካረገ በቤርሳቤል ላይ መስዋዕት ከሰራ በቃ አብርሃም ከፍ ካለ በኋላ ከዚህም ነገር በኋላ እግዚአብሔር አብርሃምን ፈተነው። እግዚአብሔር ይፈተነናል እኮ በህይወታችን እለት ህይወታችን እግዚአብሔር ይፈተነናል። እምነታችን ይፈተናል፣ ህይወታችን ይፈተናል። በማነው ኢዮሳፍጥ ላይም እንደዛ ሆኗል። ግን እነዚህ ሰዎች በፈተና ጊዜ ወደ እግዚአብሔር ነው የመጡት። ኢዮሳፍጥም ወደ እግዚአብሔር ነው የመጣው አይደል? ቀደሰ፣ ጾም ቀደሰ፣ ልብሱን ቀደደ፣ ማቅ ለበሰና ወዴት ነው ሄደው? ቀጥ ብሎ ወደ እግዚአብሔር ቤት ወደ መቅደሱ ነው ሄደው። ወደ ሌላ ነገስታት አልሄደም፣ ወደ ግብጽ አልሄደም፣ ሌላ ንግስት ሚረዳው ፍለጋ አልሄደም። ቀጥ ብሎ ወደ እግዚአብሔር ነው ሄደውና በመናልፍበትም አሁን ሱናማይቷን ስታዩ፣ ሲዳናይቷን ስታዩ፣ እነ ማርታን ስታዩ ሞት ሲመጣ እግዚአብሔር ጋር ነው የመጡት። ሌላ ሰው ጋር ግን አልመጡም። ብዙ ነገስታት ግን በዚህ ተፈትነው ወድቀዋል። ንጉስ አሳ አሁን ታስታውሱ እንደሆነ ሁለተኛ ዜና ላይ ነው፣ እሱም 16 ላይ ምዕራፍ መሰለኝ። እንዲሁ እግዚአብሔር በጣም ፈትኖት እንደውም ነብዩ ሲመጣ ምን አለው? የእግዚአብሔር አይኖች በምድር ሁሉ በሱ ዘንድ ልባቸው ፍጹም የሆኑትን ያጸና ዘንድ በምድር ሁሉ ያያል። ሊያጸናው ነበር ያመጣው፣ ሊያጸናው ልቡን ሊፈትሸው ሊያጸናው። እግዚአብሔር ሲመጣ ጦርነት ሲመጣበት ከ35 ዓመት በኋላ ወዴት ነው ሄደው? ወደ ወልደ አዴር ነው እርዳታ ፍለጋ ሄደው። እግዚአብሔር ግን አዘነ በጣም። እንዴት እኔን አልፈለከኝም? ምን ያረዳም ወይ? እኔ አላድንም ወይ ብሎ እግዚአብሔር በእኔ አልታመንክም ብሎ እግዚአብሔር አዝኖበታል አይደል? እና በመናልፍበትም በዛ ውስጥም በሸለቆ ውስጥም እግዚአብሔርን ማክበር እንዳለብን ቃሉ እስከሚመጣ የእግዚአብሔር ቃል ዮሴፍን ፈተነው ይላል። ቃሉ እስከሚመጣ የተናገረው የእግዚአብሔር ቃል እስከሚፈጸም ድረስ በዛ በሸለቆ በመስቀል ውስጥ የእግዚአብሔር ቃል ይፈተነናል። በምንድነው የምንፈተነው? በእግዚአብሔር ቃል። እንደ እግዚአብሔር ቃል ነው ወይ ያለ ነው? በማይመቸው ሁኔታ በቤታችን ባይመቸን፣ በልጆቻችን ባይመቸን፣ በምንም ነገር በስራ ቦታ ባይመቸን፣ በጤናችን ባይመቸን፣ በዛ ውስጥ ግን በእግዚአብሔር ቃል እየተፈተንን ነው። በዛ ውስጥም እግዚአብሔርን ያከበሩቱ ናቸው ትንሣኤ የተገለጠላቸው እና እግዚአብሔር በቤታችን ትንሣኤን ሊገልጥ ይፈልጋል። የኃይሉን ችሎት ሊያሳየን ይፈልጋል። አደራረጉን ሊያሳየን ይፈልጋል። ምስክርነት ከኛ እንዲወጣ ይፈልጋል። አንድ ሴት ልንገራችሁኝ እናት፣ ይሄን ቃል እንዳስብ የረዱኝ እናት
ኢትዮጵያ የሚኖሩ ነበሩ። ባላቸው ፓስተር ናቸው እና ከኢትዮጵያ አገልግለው ብዙ አመት ብዙ ዋጋ ከፍለው እኛ አባት ይሄ ቤተሰብ አገልግለው ወደ ሱዳን ሄዱ በስደት እና ዩቲዩብ ላይ ያለ በዩሮፕ ስቶክሆልም ስዊድን የሆነ ታሪክ ነው የምነግራችሁ። አንዳንዶቻችሁ አይታችሁት ሊሆን ይችላል። ከ2 አመት በፊት ነው የወጣው እና ከሱዳን ወደ ስቶክሆልም ስዊድን እንደገቡ ሲያዩት 4 ልጆች አሏቸው። እናትየዋ አካባቢውን ሲያዩት አገሩን ሲያዩት ሁኔታውን ሲያዩት አስፈራቸው እና አንድ ጸሎት መጸለይ ጀመሩ። ምን እያሉ ይጸልያሉ? ልጆቼ አድገው አንተን ከሚያሳዝኑ በልጅነታቸው ውሰዳቸው። መስፈራ ጸሎት ነው አይደል? የመጀመሪያ ልጃቸው 9 አመት ገደማ ነበር ይላል ሲናገሩ ምስክርነቱ። እኚህ ሴት ግን እየቀለዱ አልነበረም። ከእግዚአብሔር ጋር ቃል ኪዳን እየገቡ ነበር። ልጆቼ አድገው አንተን የሚበድሉ ከሆነ በዚህ በመኖርበት አካባቢ እንደማያው ከሆነ አንተ ማያከብሩ ከሆነ ምንም ሳያውቁ በልጅነታቸው ውሰድ ይያሉና ባላቸው እስከሚፈሩ ድረስ ይላል ዛ ምስክርነት ታይ እስከሚሏቸው እሳቸው ግን የሚያመልኩትን አምላክ አውቀዋል። በቃ አምላካቸውን አውቀዋል። እግዚአብሔርን አውቀዋል። የተሰጣቸው ዘር የተሰጣቸው ልጆች ለእግዚአብሔር ክብር እንደሆነ አውቀዋል። ብኖርም ብሞትም እግዚአብሔርን አከብራለሁ አላለም ጳውሎስ? ቢኖርም ቢሞትም ለእግዚአብሔር ክብር ይሁኑ ብለው ሰዋቸው ልጆቻቸውን። ቀልድ አልነበረም ይሄ ጸሎት። እግዚአብሔር ጋር ቀልድ አልነበረም። አንዳንዴ መንፈስ ቅዱስ ሲነካን ወይ ስሜት ስንሆን ሞቅ ሲለምንናገረው አይደለም፣ የእውነት ነው የጸለዩት። እግዚአብሔርን የሚያውቁ እናት ናቸው። እና በኋላ ልጆቹ ያደጉ ሲመጡ የመጀመሪያ ልጃቸው ሚድል ስኩል ወይ ሃይ ስኩል እድሜ ሲሆን ኳስ ሊጫወት ወጥቶ ፖሊስ ይዘውና አይ ቲንክ ትንሽ አቢዩዝ ተደረገ መሰለኝ እና ጥሩ ባልሆነ ተጠርጥሮ በሐሰት በዛ ምክንያት ደብድበውት ፖሊሶች ሆነ ጫካ ውስጥ ለውት ከባድ ነገር አለፈ ልጁ። ያ ኤክስፒሪየንስ ምን አረጋው? ጠላት ተጠቀመበት። ልጁ ለሎ ኢንፎርስመንቶች ለፖሊሶች ለሁሉም ተቃራኒ ሆኖ ተነሳ። በቃ በህይወቴ ከነሱ ጋር እነሱ ማጥፋት አለብኝ የሚል እነሱን እቃወማለሁ የሚል ቂም፣ በቀል፣ ቁጣ ብዙ ነገር ላይ ወጣ ማለት ነው። እና ብቻ አሳጥሬ ልንገራችሁ ወደ በኋላ ላይ የጋንግ መሪ ሆነ። በከተማ የታወቀ በአገሪቷ የታወቀ የጋንግ መሪ ሆነ። በመሳሪያ የሚዘርፉ በጣም አስፈሪ ወንጀለኛ ሆነ ማለት ነው ልጁ። የመጀመሪያ ልጃቸው በዚህ ሁሉ ጊዜ 20 አመት ነው የሆነው። 20 አመት እንግዲህ አባትየው ፓስተር ናቸው፣ ቤተክርስቲያን ይመራሉ። የሚያልፉበትን ፈተና አስቡ። በቤተክርስቲያን በቅዱሳን በቤታቸው በሌላ ልጆች አሏቸው ወላጆች በአገልግሎት የሚያልፉበትን መከራ አስቡ። ይሄንን ግን በዚህ ሁሉ ግን ይሄ በልጅነት ለእግዚአብሔር የሰጡት ስለት ሐና ሳሙኤል እንደሰጠችው ማለት ነው። ያ ጸሎት እኚህን ሴት አጸናቸው፣ በእምነት አቆማቸው። በዛ ሁሉ ዘመን ምን አሉ? እግዚአብሔር ይሄ ልጅ ለክብሩ ባይሆን ኖሮ ይወስደው ነበር ልጅ ሆኖ። በቃ ያ ነገር አቆማቸው። ያሳደጋቸው ልጆቼን ያሳደገው ለክብሩ ነው። እና በዛ ሁሉ መቸስ እናት ናቸው። አንዳንድ ጊዜ መፍራትና እነ ዮሳፍጥም እነ ሕዝቅኤልም ፈርተዋል አይደል? ያ አይቀርም። ግን በዛ ሁሉ ግን እንደ መልህቅ ሆኖ ይሄ ለእግዚአብሔር ክብር የሰውት ልጆቻቸው አጸናቸው በዘመናት። እና ሳጥሬ አሁንም ልንገራችሁ መጨረሻ ላይ ይሄ ልጅ በቃ በጣም ደከመኝ አለ። መረረኝ። በአማርኛ ነው የሚመሰክረው። አማርኛው የተንተባተበ እና በጣም መረረኝ ደከመኝና ራሴን ማጥፋት ፈለግኩ አለ። ግን ራሱን ለማጥፋት ደግሞ የሚያውቀው የእግዚአብሔር ነገር አለ። ፈራ እና ሰዎች እንዲገሉት ፖሊስ እንዲገለው ወይ ሌሎች ጓደኞቹ እንዲገሉት ፈለገ። በራሱ እጅ መሞት አልፈለገም። በጣም ስለደከመው ድራጉ፣ መጠጡ፣ ወንጀሉ በቃ ደከመውና አንድ ቀን የሆነ ሰው ፖሊስ ጋር ወጪ ሄድኩኛል። አንድ ጊዜ ጠጥቶ መሳሪያ ይዞ ፖሊስ ጋር ማለት ነው እና ጥይት ሲተኩሱ ጥይቱ ተቀረቀረ ላዩ ላይ። ስለዚህ ሳይሞት ቀረ። ግን ሳይካትሪስት ምናምን ውስጥ አስገቡት፣ መድኃኒት ሰጡት፣ በካቴና አስረው ሲሳይዳል ነው ብለው ብዙ መከራ አለፈና ከዛ ሁሉ በኋላ አንድ ቀን ሰው ልገድል በቃ ሰው ገድይ ከፍ ያለ ወንጀል መስራት አለብኝ ብሎ ነው ሰው መግደል አለብኝ ብሎ ሊገድል ሊወጣ ሲል ተንበርክኬ በጣም አለቀስኩኝ አለ። በቃ ለምን ዴሊቨር አታረገኝም እግዚአብሔር ጋር? እና በጣም ሳለቅስ ራእይ ያየሁኝ አለ። እዛ ላይ ራእዩ ላይ ራሱን ያሳየው ጌታ በአንድ እጁ መጠጥ በአንድ እጁ መሳሪያ ይዞና አድነኝ ትለኛለህ ግን ራስን አልሰጠኸኝም። ከዛ እዛ ላይ በጣም አልቅሼ በቃ ሁሉ ነገሬን ውሰድ ብዬ ሳለቅስ ከዛ ጀመረ ሚራክሉ ማለት ነው። መንፈስ ቅዱስ በጣም አገኘው። እስር ቤት በኋላ ታሰረ። እንዳላረዝምባችሁ እንጂ ግን ምንድነው የሆነው 29 ቻርጅስ ነበሩት እና 29 ክሶች ነበሩት ከባባድና እነዛን ክሶች 28 29 ይላል። እነሱን ይዤ ፍርድ ቤት ስቀርብ ልክ ስገባ አሁን መንፈስ ቅዱስ ይናገረዋል። በቃ ተቀይሯል፣ አዲስ ፍጥረት ሆነዋል።
5 ሚራክል ሰጣሃለሁ ብሎታል ያኔ። እና አንደኛው የሚያስደንቅ ሰላም ሰጣሃለሁ ያን ሰጠው እግዚአብሔር። ከዛ በኋላ 2 ከባባድ ነገር ነበሩ የጤና ተፈወሰ እዛው የዛች ሰከንድ ላይ ማለት ነው። ከዛ በኋላ በህግ ደግሞ ፍርድ ቤት ሄዶ ዳኞች ፊት ቀርቦ እንግዲህ በጣም አስፈሪ ቫዮለንት የሆነ ሰው ስለሆነ ብዙ ፖሊሶች ነበሩ አለ ክፍሉ ቤት ውስጥና ጥበቃው ብዙ ነው። በዛ መካከል ድምጽ ሰማሁኝ አለ እውነቱ አርነት ያወጣሃል እና ታዲያ ልናዘዝ ወይ ስል አዎ። ከዛ 29ን ቻርጅ ጥፋተኛ ነኝ ብሎ ተናዘዘ ማለት ነው። እንግዲህ እያንዳንዱ ስንት ዓመት ፍርድ እንደሚኖረው በእያንዳንዱ ነው የሚፈረደው። ግን እውነቱ አርነት ያወጣሃል የሚል ድምጽ ሰምቷል። እና ጥፋተኛ ነኝ ብቻ ሳይሆን ከተማውንም ሎ ኢንፎርስም ሁሉንም ይቅርታ ጠየቀ የጎዳኋችሁም ሰዎች በዛና ትንሽም ያበድኩ መሰላቸው አለ ብዙ ነገሮች ስላለፍኩኝ አላመኑኝም አለ። ከዛ ግን መጨረሻ ላይ ዳኛው ምን አለኝ ይሄ በአይን ውስጥ የማያው ኢየሱስ እንዳትለቀው። ከዛ እስር ቤት ገባ። እስር ቤት ገብቶ እግዚአብሔር ከሱ ጋር ነው የገባው አብሮ ከዮሴፍ ጋር እንደገባ ማለት ነው። እዛ የሚናገረው ራእይ ያሳየው እስር ቤት ሆኖ ወደ ኮንጎ ሄዶ እንደሚያገለግል እና ኮንጎ ላከው በእስር ቤት እያለ እና እስር ቤት ሆኖ ኮንጎ ሲልከው ለእስር ቤት ኃላፊው ሲናገር መጀመሪያ ሳቀብኝ አለ። አይ እግዚአብሔር ተናግሮኛል። እሱ ሌላ ነገር ውስጥ ገብቷል ከመንፈስ ቅዱስ ጋር ከፍ የሚለው እግዚአብሔር መንፈስ በቃ ከፍ አድርጎታል። እና በዛ ውስጥ ሆኖ ኮንጎ እግዚአብሔር ላከው። እስር ቤቶቹ ፈቅደውለት የትኬቱን ቆርጠው ወጪውን ከፍለው ኮንጎ ሄዶ እስር ቤት ላይ ጃንግል ውስጥ ያለ ረጅም ጃንግል የሚያስፈራ ነው አለ 2 ሞት ፍርድ የተፈረደባቸው ሰዎች ጌታን ሊቀበሉ እነሱ ንስሐ ገብተው ጌታን ተቀበለው ለዚህ ነው ላኳለኝ አለ። እስር ቤት በጣም የሚያስፈራ ቦታ ነው አለ። ረጅም መንገድ ሄዶ ኮንጎ ሄዶ ተመልሶ እስር ቤት ገባ ማለት ነው። ያው ተፈቅዶለት ነው ሄደው። ከዛ በኋላ አሁን ወጥቶ የ2 ዓመት ቴዎሎጂ በ1 ዓመት ተኩል ጨርሶ እግዚአብሔርን በድንቅ ያገለግላል። ይሄ የተሰጠ ነፍስ ልጆቻቸውን በእጃቸው ቢዙት ኖሮኝ እናት ያጠፉት ነበረ። ግን ቀልድ ያልሆነ የእውነት የሆነ ለእግዚአብሔር የሰጡት የእግዚአብሔር እጅ ይሄ ነው። በቃ ጌታ ይሄ ነው አይደል? ጌታ ይሄ ሊያረግ ይፈልጋል በየቤታችን። እግዚአብሔር በየቤታችን ክንዱን ሊገልጥ አሁን በዚህ ልጅ ታሪኩ ይታወቅ ስለነበረ ድሮ በሚያውቁት ፕሮፋይል በፖፑላሪቲ ማለት ነው አሁን ከተማ ላይ ያገለግላል አሉ ይጠራል። ልጆች ሲያስቸግሩ በየትምህርት ቤቱ ነጩ ምኑም ይሁት ታሪኩን ነው የሚናገረው። በዛም በኢትዮጵያም በዓለም ያገለግላል ከአባቱ ጋር። እግዚአብሔር የተባረከ 2 ዓመት በፊት ነው ይሄን ያየሁት ታሪክና እግዚአብሔር ስንሰጠው ክንዱን ሊገልጥ ትንሳኤውን ሊገልጥ ይፈልጋል። ግን መልቀቅ አለብን ለጌታ። ተባረኩልኝ።